እኔ ከአፄ ሚኒሊክ አንተን ነው መርጥ ኳስ አትወድም ሳይሆን እኮ ሰዎች ኳስ ትወዳለህ ነው መባል የነበረበት። ማስትረስ ያለው ሰው በዘበኛ ተቆረጠ። ካሜራ ማለችን ቆንጆ ናት ብለህ ስታወራ ነበርና እሷ ስለመጣች አይደለም ፌሚኒዝም እንደግፋለሁ ያለ ሞዴስ ፉከርስ ሞዴስ ሚለው የሚጠቀም ሰው ነው። ኧረ በስመ አብ እኔ ሉጣ አዲስ አበባንም የቆረቆሮች በነገራችን ላይ ጣይቱ ናት። የሴት ከተማ ነው ይሄ። አመድ ግራኝን ማለት ነው ጨፈጨፈ ምናምን ብሎ ያቀርቡታል ሰው። አሁን ያለው የዓለም ሀገር የውጭ ጉዳይ ፖሊሲው ወይ በአሜሪካ መቅናት ነው ወይ ለአሜሪካ ማሸርገድ ነው ወይ አሜሪካን መጥላት ነው። ጣሊያኖች አስበውን ዘርነት የጉድ ኮሎናይዘር ራሱ ሲጀበር ማለት ነው። ጠቅላይ ሚኒስትርነት ክሩል መሆን አለበት ብዬ አምናለሁ። ሰላም እንዴት ናችሁ የተከበራችሁ ተመልካቾቻችን? ዛሬም በድጋሚ ከምርጥ እንግዳ ጋር እዚህ እንገኛለን። ቲክቶክ ላይ ስለ ኢትዮጵያ ታሪክ፣ ስለ ዓለም ታሪክ እያነሳ ብዙዎቻችን ምንጠላውን ታሪክ ወደን እንድንሰማ የሚያደርገን ወጣቱ ጀንዚው ጓደኛችን ኢትዮ ማትሪክስ እዚህ መጥቷል። እንኳን በነገራችን ይህን ቀረጻ አርፍደን ነው የጀመርነው እና በወንድ ካሜራማን አንቀረጽም ብለን እንግዲህ በወንድ ካሜራማን አልቀረጽም ብዬ በል እና እኔ ደስ አይለኝም እውነት ለመናገር እና አሁን ግድ ስለሆነብን ነው የምንቀረጸው። ካሜራ ወመን ሲቀርጸኝ ነው ደስ የሚለው እንደዛ ነው እና እሷ ደግሞ ምግብ እየበላች አረፈደችብን። እንግዲህ አማራጭ የለንም። እንግዲህ በወንድ እንቀረጻለን። ምን ይደረግ? እንግዳችን ጭምር ነው ያመፀው ዛሬ በወንድ አልቀረጽም ነው። ሁላችንም እዚህ ያለን ወንዶች ነን ምናምን ካሜራው የሚቀርጸው ወንድ ነው። ከዛ ደግሞ የምናወራው በጣም አሰልቺ የሆነ ፖለቲካ ጉዳይ ነው ምናምን እና እሺ ናቲ እንግዲህ በጣም ብዙ ጊዜ ስለ ታሪክ ጉዳይ ነው የምትሰራው። ታሪክ ለምሳሌ እኔ በግሌ ብዙ የማይመቸኝ ቶፒክ ነው to be honest ማለት ነው። እኔና ዞራን በጣም ተቃራኒ ከሆንባቸው ጉዳዮች መካከል አንዱ ይሄ ነው። ታሪክ በጣም ይመቻል አይደል? ታሪክ እኔ ብዙም የማልወደው ነው። እኔም አይመቸኝም ታሪክ ኤኒዌይ ቢሆን በኩል አይመቸኝም። ግን ዞሮ አንድን ነገር ዴሊቨር የምታደርግበት ወይ እንዴት አድርጎ እንደሚያሳምረው እውነቴን ነው በአንተ ተመልክቻለሁና አንዳንዴ የሚገርም ይኸውልህ ነገር ልንገርህ በጣም አሽቃበጥክና ላሽቃበጥ የምሬን ነው። ይኸውልህ የፖለቲካ ፓርቲዎች ቢሮ ምናምን ስልጣን ሊይዝ እንደሆነ ሰምተሃል ማለት ነው። እንደውም ብሰማ ወደም ተቼ ነበርና የፖለቲካ ፓርቲዎች ቢሮ ምናምን ነገር ሄጄ አንዳንዴ ለምንድን ነው ሶሻል ሚዲያ ማትጀምሩት ቲክቶክ ማትጀምሩት ብዬ እጨቃጨቃለሁ ቢሮ ድረስ ሄጄ ማለት ነው። እና አይገባቸውም። ቲክቶክ መጀመር ሲባል ጀምረን ምንድን ነው የምናደርገው የሚለው ነገር ሁሉ ጊዜ ግራ አይገባቸውም። ነው እንዴ ምንድን ነው የምንሰራበት የሚለው ነገርና በጣም ኤግዛምፕል መጠቅሰው ሁሌ አንተ ነው። እውነቴን ነው። እንዴት ብዙ ሰው የማይመቸውን የማይወደውን ሀሳብ ጥሩ አድርገህ እንዳቀረብ በጣም ኤግዛምፕል የሆነ ተስፋ ለአንተ አልነገርኩም። ለምን ትስቃለህ? አልነገርኩም። ምረጥ የትኛው ስልጣን ምን ሚኒስትር ይሆናል? በነገራችን ላይ አሁን ይሄን ከመቅረጻችን በፊት ምግብ በልተናል እና ቡና ጠጥተናል። ሂሳብ አልተከፈለም ነበርና አይ ቲንክ ከፋዩን እሱ ልታደርገው ነው መሰለኝና በጣም ተጎዘጎዝክ በጣም እና እንደዚህ ከፍላለሁ። ኧረ ባለፈው እዚህ ፕሮግራም ልንቀርጽ ብለን ጥብስ የሚሆን ነው ይሄ በፍርፍር ሁላ አይደለም። አይ ጥብስ ነው ማለት አይ ጥሩ ነው። ደስ ይላል። አመሰግናለሁ በጣም እንደዚህ ከዚህ ሁሉ አይገባኝም ብል ትሁት ለመሆኑ ማስመሰል ይገባል። ማስመሰል ስለሚገባ ነው እና አመሰግናለሁ ዞራንዬ። ግን በጣም ብዙም ለባለስልጣኖች ባያውቁኝ ጥሩ ነው። ለማንኛውም በጣም ከብዙ የዞራ መጎዝጎዝ በኋላ የመጀመሪያው ጥያቄ እንዴት በታሪክ ተሳብክ? እንዴ ባልጠፋ ነገር ምን ስትል ዛሬ ኳስ አልወድም ስትል ሰምቻለሁ። ሁለቱን አያይዘ አባራው እንዴ ኳስ አትወድም ሳይሆን እኮ ሰዎች ኳስ ትወዳለህ ነው መባል የነበረበት እኮ። በጣም ማኒፑሌት ከመደረጋችሁ ብዛት ኳስ መውደድን እንደ እንትን ነው የምታዩት። ራሱ የጾታ ግዴታችን እኮ ነው። የጾታ ግዴታችን ነው። ኮሎሲየም እንትን ታውቀዋለህ? ሮማውያን ኮሎሲየም ይሄ ስቴዲየሙ ማለት ነው የሮም ያለው ማለት ነው ትልቁ ስቴዲየም። እሱ ስቴዲየም ያው ግላዲያተሮች ምናምን ፋይት የሚያደርጉበት ነው። የሮማውያን ካልቸር በጣም እንትን ነው ርቅቅ ያለ ይሄ አሁን እንዳለው ፈራርሶ እንዳለው እንዳይመስል ማለት በጣም ከመራቀቁ ብዛት ሮማውያን ገንቢ ኢንጂነሮች ናቸውና ውሃ ይሄ መሀል ያለ ስቴዲየም ክብ አሁን አስበው አሁን ሁላ የሚቻል አይመስለኝም። እኔ አሁን የኳስ ፉትቦል ስቴዲየም አለ አይደል? እሱ ውሃ ይሞላል። ውሃ እስከ እንትን ይሞላና እስከ ግንቡ ድረስ ይሞላና ከዛ በኋላ ላይ በመርከብ ፋይት ይደራረጋል። መርከብ የአንበሳ ፋይቶች ድብ ከቻይና ውስጥ የሆነ እንስሳ አውጥተው
እነሱ ሀገር ላይ ፋይት ይደረጋል ምናምን ከግላዲያተር በሳይት ነው የሚጫወቱት። ግን እስቲ በተለይ የመርከቡ ይገርምሃል። በቃ እዩት ጋይስ የወደ ዶክመንተሪ አይቼ እኔ አውቃለሁ ፍሎሲ ምርጥ በጣም ትልቅ ኢንጂነሪንግ እንደሆነ በዚህ ደረጃ በዲቴል የሚያወራ ወይኔ እንደው ስሙን ማስታወስ ነግራቸዋለሁ። እና ውሃ አስቦ ተሞልቶ ግድንግድ መርከቦች አስገብተው ስቴዲየም ውስጥ አሁን ይቻላል ራሱ ከባድ ነው። እና ውሃው ከዛ ልንገር የሚገርመኝ እኮ ውሃው የሚወጣበት መንገድ ነው። የሆነ ነገር ከፈት ሲያደርጉ ውሃው ደግሞ መልሶ ይወጣል። ሮማውያን የሚገርሙ ናቸው ለማለት ነው። እና ከእግር ኳስ ከይልቅ ይሄኛውን ወዳለውኝ ነው አይደለም። እና ያውላ ትርኢት የሚደረገው ተብሎ በዋነኝነት የሚታመን በተለይ እንደዚህ ትላልቅ የሆኑ የግላዲያተር ፋይቶች የሚያደርጉት ነገስታቶቹ የሮም ነገስታቶች ቀውስ ሲኖር ያ ውስጣዊ ቀውስ ሲኖር ዓለም አቀፍ ሀገራቸው ላይ ኢምፓየራቸው ላይ ያለ ቀውስ ሲኖር ህዝቡ በደንብ ነው የሚዘናጋላቸው። በዚህ የህዝቡን አቴንሽን ወደዚያ ይወስዱታል። ገብቷል። እንትላ ማን በዚህ የዛሬ ሳምንት ማን ነው ፋይት የሚያደርገው የሚለው ነው የሚያስጨንቀው። ወዲያው ህዝቡ እርቦታል፣ ጠላት እየወጋው ነው ምናምንና በደንብ አቴንሽኑን ለመያዝ በስነ ስርዓት በትልቁ ምናምን ያዘጋጁታል በተደጋጋሚ። እና ኳስም የእሱ ልጅ ነው ብዬ ነው የማስበው፣ የእሱ ውጤት ነው ብዬ ነው የማስበው። ግን መጥፎ ነው ማለት አይደለም። ጀምራ ታውቃለህ ማየት ነው አይነበር ልጆኛ አይነበር ልጆኝ ስትል እኮ በጣም ትልቅ ሰው ይሆንክ ምን ታስመስለው። በዚህ አጋጣሚ ፋዘር በጣም የዩናይትድ ደጋፊ ነውና ዴስቲቪ ምናምን ይወስደኝ ነበር። ፋዘር በጣም ቀንደኛ እድሜ ልክ ነው የደገፈ ኳስ እንትን ነውና ሰዓት አመድ ወለደ ማለት ጋር እኔ አባቴ አርሰናል ደጋፊ ነው። ኦኬ እኔ ቼልሲ ደገፍኩት። እኔ ዩናይትድ እንደደገፍ ሲሆን እንኳን ተውክ ያው ነው አለማየትም። ነገራችን ላይ አሁን ላይ ወላጅ ለልጅ ከሚያስረክባቸው ነገሮች አንደኛው ምንድነው አርሰናልን አለመደገፍ። በጣም ካሰበለት እና የባርሴሎና ደጋፊ ነኝ። እንግዲህ የባርሳ ባርሴሎና ግን ኳስ አትመለከትም። ባርሴሎና ከሆነ ልጆኜ ባርሴሎና ነበር መደግፈው። የፈለገ ቢሆን ባርሴሎና ስራዬ ብዬ ጠብቄ በላይ ፊት ለፊት ከመጣ ግን ማየት ፈልጋለሁ የባርሳን ጨዋታ። አንደኛ ደስ ይለኛል ጨዋታቸው፣ የምር ደስ ይለኛል። ጎል ያለው አትሊስት ድራማ ይበዛዋል። በቃ ደስ ይላሉ። አሁን የኢንተር ሚላን ጋር የተደረገው ያለፈው ዓመት ሻምፒዮንስ ሊግ ጥሏቸው ያለፉት ኢንተሮች በቃ ጌም ነው እንዴ! ሁሌ ኳስ እንደዛ ቢሆን ሁሌ አይነበርም። በእርግጥ እኔ አሁን የኳስ ፍቅሬ በፊት የነበረውና ከሆነ ጊዜ በኋላ ኳስ ማየት አቆሚያለሁኝ። ኳስ ማየት ያስቆመኝ ምንድነው መሰለ በጣም ታክቲክ በዛ እግር ኳስ ላይና ፕሮፌሽናልና በጣም ነው። እኔ ደግሞ የምጠላው የሆነ ግዴለሽነታቸውን ስንፍናቸውን ጭምር ምናምን ነው የምወደው። በጣም ዲሲፕሊን እንዲሆነ በጣም ታክቲክ የበዛ ሆነ ስራ ሆነ ምናምን ነገር ማየት ነው ኳስ። አዎ ከዛ ማየት አቆም። ግን ባርሳ ደስ የሚል ነገር አሁንም ብዙ በታክቲክ የታጠረ አይደለም እና ደግሞ ያማረ እንዲያመልጠኝ አልፈልግም። በጣም 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 ደስ የሚል ልጅ ነው። በጣም እኔ ሜሲ ልጆኝም ስለምወደው ባርሳ ለሜሲ ብዬ ነው የጀመርኩት። ስለዚህ በቃ የባርሳ ጨዋታ በተለይ ሜሲ ያለ አይ ቲንክ ብዙ አያመልጠኝም ነበር። ግን ምንድነው ጨዋታው ነው ማለት እንጂ ምን በላ ምን ጠጣ አገባኝም። ዋንጫ በላ አይ እኮ ኳስ ሳይመች እንዴት ታሪክ ተመቸህ? በጣም ሲምፕል የሆነውና በጣም አዝናኙ ነገር በጣም በቀላሉ አክሰስ የምታደርገው እግር ኳስን ልትወድ ሳትችል ቀርተህ ውስብስብ የሆነው አሰልቺ የሆነው ቅድም እንዳልኩህ ታሪክ ተላለ የሆነ ሳለ የሆነ እድሜ ላይ እንዳንተ ታሪክ አይሆንም አልኩኝ። ማለት ኢትዮጵያ ውስጥ ስታው በቃ ቢቀር ምናምን አልኩ። ግን ደግሞ መልሰህ እንትን ስትለው ፕሮፌሰር ኃይሌ ገሪማ ምን ይላሉ? ሲኒማ አሄት ሲኒማ ይላሉ። ሲኒማን በጣም ነው የምጠላው። ግን ሲኒማን እንደ ዌፐን ተደርጎ ማህበረሰብ ላይ እየተጠቀመበት ስለሆነ አለ ሲኒማን ተጠቅሜ ደግሞ እኔ አወነ ፕሮቴክት የሚል ተናገር ነው ሶ እንትን ነው ማለት ነው። ለምሳሌ እኔ ቅድም ያልኩ ነገር አለ ታሪክን እኔ ብዙ አይመቸኝም ስለ ጥላቻ እኮ አይደለም። ይሄ አንድ ፖለቲክሱ ያገሩ ጉዳይ ለሚያሳስበው ሰው ግዴታ ታሪክን ማወቅ ግዳጁ ነው። በቃ አሁን ላይ የደረስንበትን ፓተርን ለማወቅ ከትላንት ውስጥ ለመማር ታሪክን ግዴታ ማወቅ መቻል አለበት። ግን እንደ አንድ ኢትዮጵያዊ ተመልክተ ከሆነ አሁን ላይ እኮ አብዛኛው የችግራችን ምንጭ ነው ምንድነው? ለታሪክ ያለ መልከታ ነው። እሱን ነው በቃ የጠላሁት። መልከታው በልልኝ። ከዛ አሁን ያለው ኦቨር የሆነ በእኛ ላይፍ ውስጥ ስለ ፊውቸራችን እንደ ሀገር ስለ አሁን
መጨነቅ ሳይሆን በኋላ እሱ ነገር በጣም አስጠልቶኝ ይሄ ነገር ብዬ ነበር። ግን ልክ እንደ ኃይሌ ገብቷል ዌፐን አድርጌው ልምጣ የሚል እንትን ነው። እሾም በሾ ነው ወንድም አይደል? ያ በደምብ ትልቆት በነገራችን ላይ ሴቷ ካሜራማናችን መታለች። ከዚህ በኋላ በጥሩ ሁኔታ ነው ፕሮግራማችን የሚቀጥለው። እና ወንድ እየቀረጸ ምንም እኮ ደስ የማይለውና ሴክሲስት ካሜራማን ያለ ካሜራማን አልክ ተብለው ፌሚኒስቶች ጉዱ ፈላል እናንተ ጉዳችሁ ጉዳውና እውነት እሺ አጅሪያ ፌሚኒስት ሚንስ ራሴን የሆነ ኢዝም ውስጥ ምናምን ባላስገባ ያው ለኢኳሊቲ የሚል ከሆነ እንትሉ ትዝ የሚል ከሆነ እኮ አንድ ጊዜ ቲክቶክ ላይ ላይቭ ገብተን ለሁለት የሆኑ ፌሚኒስቶችን ሰብሰብ አድርገን ስንሟገት ነበር። ታስታውሳለህ? ፌሚኒስቶችማ አይመቹኝም። እኔ ፌሚኒዝምን ነው እንጂ ፌሚኒስቶች አይመቹኝም። ይሄን ነገር በደንብ ሲያበራራው ፌሚኒዝምን እንዴት ነው አንተ የምትረዳው? ፌሚኒዝም ማለት ለሴቶች እኩልነት የሚሰራ ነው የሚለው እሱ ከሆነ ላይኑ ነው የምልህ። እሱ ከሆነ እኔ እንደውም ሴቶች ከወንዶች በላይ ልክ እንደ ህፃናት ፕሮቴክሽን እንደ ኢትዮጵያ ባለ ሀገር ላይ አድቫንቴጅ አፈርማቲቭ አክሽን ያስፈልጋቸውን ብዬ አምናለሁ። ለምን በአለፉት ዘመናት ውስጥ ወደኋላ የመጎተት ነገር ስላለ ወደፊት ልክ ይሄ ሰፖርት እንደማድረግ የለም ፊዚካሊም ደግሞ ስትሮንግ ምናምን ስላልሆኑ ምናምን ብዬ ስለማምን ሜንታሊም ልለበት ሜንታሊም እኮ አሪፍ አይደለም። ለምን እንዴት ለዘመናት ለሺህ ዓመታት ሜንት ስትደረግ ኦፕረስ ይደብራል። ወንድ ልጅ እንትን ማለት ይሆናል። ግን የሆነ በብዙ ነገር ሲስተማቲክሊ ከሁሉ ነገር ዲስክሪሚኔት ስትደረግ አንቺ ሴት አይደለሽ ምናምን እየተባልክ ስታድግ እኮ ይፈለገ ሜንታሊቲም ስትሮንግ አይሆን እና እንደዛ ናቸው። ኢቭን በጣም ስትሮንግ ነው ምናምን የሚሉት ሁላ ስፈትሻቸው ገለባ የሆኑባል ውስጥ ከላይ የተገነባ ነገር ነውና በሺህ ዓመታት የሆነ የተደረግክ ኖርክ በአንዴ ሜንታሊቲ ፊዚካሊ ስትሮንግ ትሆናለህ ብዬ አላምንም። ፌሚኒዝምን ለምሳሌ እንደተረዳሁት ከሆነ ኮንሰፕቹዋሊ ትደግፈዋለህ። ታዲያ ፌሚኒስቶችን ለምንድን ነው የጠላቸው? ብዙዎቹ ልክ አይደለም። ከትራውማ ነው የሚነሱት። ትራውማ አለባቸው ወይ የሆነ ወንድ አጥቅቷታል። እኔም መሰረታዊ የሆነው የፌሚኒዝምን መነሻ እኮ ደግፋለሁ። ሴቶች ከወንድ እኩል እድል ይገባቸዋል። እኔ በላይ ብዬ ነው ማምነው። የሚገርም ነገር በላይ ስልክ ሳይችሉ ማለት አይደለም። ለምሳሌ ስራ ሲቀጠር ሳትችል ብዬ ማለት አይደለም። እኩል ከሆኑ ሴቷ መቅደም አለባት ብዬ አምናለሁ። ለምን እንዳልኩ ነው ለኦፕረስ ተደርጓል ብዬ ስለማምን። እንዴት መሰለ እኔ ገጠር ነው ያደግኩት። ገጠር ላይ ሴት ልጅ ተምራ መጨረስ ማለት በጣም ይግዲል ነው። ስለዚህ ያቺ ልጅ ለሱ ስትሮንግ ብቻ ስለሆነች እኔ አሁን ነገሩ ያንን ሰክሰስ ለማምጣት የከፈለችው አለቃ ብሆን አንድ ዲግሪ ያለው ወንድና አሁን በጣም ብዙ ጊዜ ምን እንሳሳታለን። ከተማ ላይ ያለውን ዲጂታል ሚዲያ ላይ ያለውን ነገር እናይና ዓለም ሁሉ እንደዛ ይመስለናል። ኢትዮጵያ 80% ህዝብ የሚኖረው ገጠር ነው። ስለዚህ አንድ የገበሬ ልጅ ወንድ ልጅ ዲግሪ ሲኖረውና አንዲት የገበሬ ልጅ ሴት ዲግሪ ሲኖራት እኩል ግሬድ ቢኖራቸውም ግን እኩል አይደለም። እሷ በጣም ተጨማሪ ጫናዎች አሉባት። ወንዱ እኮ ችግር አለበት። ወንዱም ችግር አለባቸው ግን ይለያል። አንጻራዊነት ለምሳሌ ከተማ ማንኛውም ሰው እኮ ገጠር ላይ ሲሆን ትምህርት ቤት ሩቅ ነው የሚሆነው። ረጅም ኪሎ ሜትር በእግሩ መጓዝ አለበት። ወንድም ሆነ ሴት ነው። ሞዴስ አስቸጋሪ ነው። በጣም ይቀራሉ። ትምህርት ቤት አይመጡም። ብዙ በ14 15 ዓመቷ እንድታገባ ልትገደድ ትችላለች ምናምንና ይሄን ሁሉ ሶሎን አሸንፋ የምትመጣው እንደሚያርሱ ታውቃለህ። ከወንዱ የተለየ ተጽዕኖ አለ። ብቻ የሚያርሳችሁ የሚመስላችሁ ሰዎች ማጨድ ማረስ ሴቶችም ይሰራሉ። እንትን ላይ አርጎባ ምናምን የሚባል ቦታ ላይ ነው ወይስ አጠቃላይ ይሄን ኢትዮጵያ ክፍል ላይ በተለይ ይሄ ወንዶች ያልበዙበት ቤት ከሆነ ሴቷ እናቶች ምናምን በደንብ ነው ወንድ የሚያርስበትን ቤት እናት ጉልጓሎ ትሰራለች ምናምን ነገር ጉልጓሎ ትሰራለች። በነገራችን ላይ አጨዳ እኮ ምናምን ይሻላል እኮ ህፃን ይዘህ ታውቃለህ። ጭንቅላት በቃ ማለት በሁለት ቀን ማለት ነው ራስን ነው የምታጣው። እውነቴን ነው። በጣም ከባዱ ስራ እንደሆነ ያየሁበት አጋጣሚ ነው። ፕላስ ደግሞ ያውቃለሁ ግን እዛም ያዝ ይሻላል ከማረስ እዛም ያዝ ይሻላል። እውነቴን ነው። ይዘህ ታውቃለህ? አይ ከዝኖቼ ምናምን በደንብ ነው መያዝ ማለት። እንዴት እስቲ ለምሳሌ አንድ ሳምንት አንድ ህፃን የ3 ወር ህፃን ይዘህ ታውቃለህ?
የሶስት ወር ህፃን ተሰርቃል ከየት አመጣ? አይ የሆነ በሆነ አጋጣሚ ሲስተር እኔ የሶስት ወር ህፃን መወርወር ነው ደራጅ እኔ ጭዬ ሚዝ አይመስለኝም ሲጮህ እሱን ነው ማለት ከወንድነት ባህሪ ጋር በምንም ተአምር አብሮ አይሄድም። ጽድት ያለ እንቅልፍ ውስጥ ስንሳለ እንዲህ ብለህ ተኝተህ ምናምን እሱስ እሺ ኦኬ ናቹራል ምናምን ስትወልድ ትሰጣለች እሷ አንተ ምን ትሰጣለህ? እሺ ብለህ ታልፈዋለህ። ይሄ ፊዚክሊ ከበሬ ጋር እንዲህ መጋፋት ለወንድም ከባድ የሆነ ነገር ሴት ልጅ ታደርገዋለች። ብዙ ቦታ ላይ ወደ ነጥቡ ግን ልመለስህና ለምሳሌ ያነሳው ነጥብ በጣም የመውጣት ችግር አለብኝ እንዲህ ያስከካል ዞራንም እንዳንተ ነው እየጎተትኩ መልሳችኋለሁ። ኖ እኔ ይኸውልህ ፖድካስት ላይ ነጥብ የሚባል ነገር አለ ብዬ አላምንም። እንትን ሰው ሚኒስትሪ ሚዲያ ችግር የለም ምንም ሰርቼበታለሁ። ግን እዛ ሚኒስትሪም ላይ ሚኒስትሪ ነው አንድ ወር ሰርቶ እኮ ነው ሚኒስትሪ ነው የሚለው። በሳምንቱ አባረሩት። በዘበኛ እኮ ነው ያባረሩት። ማስትረስ ያለው ሰው በዘበኛ ተባረረ። ጥበቃው ራሱ የሚገርም ነገር ፒኤችዲ ያለው ማለት አንዳንድ ሰው ዲግሪን እና እንትን እንዴት እንደሚያየው ይገርመኛል በጣም። ለማንኛውም ዩናይትድ ብራንድ ቆይ ወደ ነጥብ አሁንም ድጋሚ ልመልስህና መጀመሪያ ግን ጄኒን እንድትሆን ፈልጋለሁ። ቅድም ካሜራማናችን ቆንጆ ናት ብለህ ስታወራ ነበርና እሷ ስለመጣች አይደለም ፌሚኒዝም እንደግፋለሁ ያልከው። እዚህ ላይ ጄኒን እንድትሆን ፈልጋለሁ። ምን እኔ አላልኩም። ማን ያለ ወደ ሲሪየስ ግን እንምጣና እኔ በጣም ግር የሚለኝ አይ ፌሚኒስት ሴቶች ትራውማ ስላለባቸው ነው ምናምን የሚል ክስ ይነሳል። ከታሪክ እነሱ በላይ ለምሳሌ አንድ አካል ጉዳተኛ የሆነ ሰው ከአካል ጉዳት ጋር ተያይዞ ያለውን ጣጣ ከማንም በላይ የሚረዳው ሰው እሱ ነው። ለምሳሌ የዊልቸር መወጣጫ ምናምን የሌለበትን ቦታ ካወቀ በዛ የተነሳ የሚደርሰውን ጉዳት ያውቃል። ከሌላኛው ሰው በተሻለ መንገድ ጉዳዩን አድሬስ ያደርጋል። ስለዛ ጉዳይ ይናገራል ምናምን። ልክ እንደዚህ አንዲትም ጾታዊ ጥቃት ደርሶባት የሚያውቅ ሰው ትራውማ ይኑርባት ምናምን ነገር ለጉዳዩ የተሻለ ቅርበት ያላት ሰው እሷ ናት። በተቻለ መጠን ጉዳት ማለት ጥቃት ማለት ምን ማለት እንደሆነ የምትረዳው እሷ ናት። ስለዚህ ያስወቅሳል ወይ ትራውማ ስላለባት ነው ምናምን የሚለው አያስወቅስም። መጨረሻው ነበር ያው ወሬ ይዞን ነው እንጂ እሱ አይደለም እኮ ችግሩ። አየህ አሁን ታሪክ ላይ ፖለቲካ እንትን የሚሉ ሰዎች ከቁስል መተንተናቸው ታሪክ ከቁስል ላይ ከልጅነታቸው ከተነገራቸው ቁስል ላይ ወይ ከእንትን ላይ ተነስተው ታሪክን ሲተነትኑት ሁሌም ቢሆን እንዲህ ነው የሚለው የተንጋደደ ነው ወደ ጥላቻ እዛ ቡድን የሚል ነገር ይመጣል። ልክ እነዚህ ሆኑ ፌሚኒስቶች የምንላቸው ላይ ሁሉም አይደለም እሺ፣ ሁሉም ሊሆን እንደማይችል መቼም ጀነራል አብዛኛው በሚለው ነው የምንይዘው። እነሱም ሁሉ ይሄ ውስጣቸው አንገር አለ ታውቃለህ፣ ቁስል አለ። ቁስሉ መዳን አለበት ብያለሁ። መጀመሪያ ራሷን አንድ ሴት እንትን ማብቃት አለባት ብያለሁ። ይሄ ከባድ ኢሹ ነው። ለምሳሌ አንተ ህይወት ብቻ አይደለም አደጋ ላይ የሚሆነው። አሁን አንዳንዴ እኔ እናደዳለሁ አንዳንድ ፌሚኒስቶች ላይ ምናምን ፐርሰናሊ ቦዳቸው የሚያደርጉን ነገር ያናደደኛል። ለምን የእሷ ህይወት እሷ ላይ ብቻ ይመስላታል። ገብቶ ሚስቱም ይደበድባል እሷን ሲያጣማ እና ቁስሉ መዳን አለበት። ባይድን እንኳን በተቻለ አቅም በወንድ ስለተጠቃች ይሄ ወንዶች ላይ አግሬሲቭ የሚሆን ነገር ታይባቸዋል። ሁሉም አይደለም አሁን አግሬሲቭ የሚሆን ነገር ታይባቸዋል። ለምን ቁስሉ የዳነ አይመስለኝም። ወንዶች ምናምን ብለው ይሄ እንትን የማለን ነገር ምናምንና ይሄ እንትሉ ትራውማው መኖሩማ አሪፍ ነው ፊውል ነው። ግን ደግሞ ትራውማው ካልዳነ እኔ ፖለቲካም ላይ ምንም ላይ የሆነ ትራውማ ያለበት ሰው የሆነ ረገብ ካላለ ሊደር ወይም ደግሞ የሆነ ሙቭመንት ማቀጣጠል መምራት አለበት ብቻ አላውቅም። እንትን ነው በጣም አሪፍ ፖይንት እንዳነሳ አምናለሁ። እውነቴን እንደውም ከታሪክ ጋር የሚገናኝ ነገር ነው። አንድ ጊዜ ኡስታዝ አህመዲን ጀበል ይሄ በጻፈው ጽሁፍ ዙሪያ ጥያቄ ቀርቦለት ነበር። ያነሳቸው ስለ እነዚህ ስለ አጼዎቹ ያነሳቸው ፖይንቶች ጠቃሚዎች ናቸው ወይ ይሄ ትራውማ ያልከውን ነገር አይቀሰቅስም ወይ ምናምን የሚል ነገር ጥያቄ ቀርቦለት ነበር እና ሰዎች በሆነ መንገድ ሲያልፉ ያ ነገር ውስጣቸው ላይ ቁጭት ይፈጥራል። ይሄም አይቀርም ቅድም እንዳልከው አይነት ማለት ነው። ለምሳሌ እኮ ብዙ ጊዜ የካንሰር ህሙማን የሚደግፍ ድርጅት የሚያቋቁሙ ሰዎች በካንሰር የተነሳ እናታቸውን አባታቸውን የሚወዱትን አካል ያጡ ሰዎች ናቸው። ስለዚህ ፌሚኒዝም ውስጥ የሴት ልጅ በዚህ አይነት ጭቆና መሄድ የለባት የሚል አክቲቪቲ ውስጥ የሚኖሩ ሰዎች
በሴትነታቸው ጭቆናን ያስተናገዱ ሰዎች መሆናቸው ምንም ከፍተኛም ነው የሚሆነው ግልጽ ነው መሆኑ አይቀርም። ግን ቅድም እንዳነሳኸው ለምሳሌ ታሪክ ላይ በጣም ብዙ ጊዜ አስቸጋሪ ከሆነ ጉዳይ አንዱ ምንድነው ሰዎች በታሪክ ምክንያት የተፈጠረን ቁጭት ለምንድን ነው የሚጠቀሙት? ለበቀል ቴንክ ዩ ገብቷል። ከስንት መቶ ዓመት በፊት ሰውየው በሌለበት ዛሬ ላይ ማንን እንደምትበቀል በማታውቅበት ሁኔታ ስለ በቀል ነው የሚያስቡት። ልክ እንደዛ ሁሉ አሁን ላይም በተለይ ኢትዮጵያ ላይ ካየነው ብዙዎቹ እነዚህ ፌሚኒዝም አክቲቪቲ ያሉ ሰዎች እንግዲህ ከወንድ ልጅ ድብ ይሻላል ብሎ እስከ መናገር ድረስ የደረሱት ቅድም የተነሳውን ትራውማውን እንዴት አድርገው ሃንድል ማድረግ እንዳለባቸው ስላልቻሉ እንጂ ቁጭት በባህሪው ለለውጥ መነሻ ነው። ቅድም እንዳልኩ አንድ ነገር እንዳይደገም የሚያደርገው አንደኛ ምንድን ቁጭት ነው። ስለሆነ ነገር ስትቆጭ ለውጥን ታስባለህ። እኔ የቀመስኩትን ነገር እህቴ አትቅመስ፣ እኔ የቀመስኩትን ነገር ቀጣይ እኔ መውልዳት ልጅ አትቅመስ ነው መሆን የነበረበት ማለት ነው። አሁን ላይ ግን ቅድም እንዳልኩ ምንድነው ያ ነገር ተገልብጦ ወንድ እንዲቀምሰው ነው ሀሳቡ ማለት ነው። ገብቷል? ምን ማለት ነው? በቀል እንዲሆን ነው። ስለዚህ ያ በቀሉን ስለጠላ ይመስለኛል እናቴ ፌሚኒዝም ሀሳቡን እደግፋለሁ፣ ግን ውስጥ ያሉ ሰዎችን እቃወማለሁ ያለው ሁሉንም ባይሆን እኔም ግን እንዴት ነው ወደ ፌሚኒዝም አጀንዳ የመጣ ነው? አሁን እያሰብኩኝ ነበር ከምን ተነስተን ነው ፌሚኒዝም ላይ ደረስን ነው? አጀንዳ ፖድካስት ላይ የለም። ተስፋ ፕሊዝ ተው፣ ችግር የለም ተው። ሚኒስትሪም እኔ ሚኒስትሪ ቤት ተደባደብ ይችላል ሞታ። በዚህ አጋጣሚ እንትን እናርጋ የነጻነትና እኩልነት ፓርቲ ፌስቡክ ላይ ሙቭመንት ጀምረዋል። ምንድነው የዚህ የፓድ ዋጋ በጣም ዋጋው ጨምሯል፣ ስለዚህ ሊቀንስ ይገባል፣ ሴቶች ያን አፎርድ ማድረግ አይችሉም የሚል እንቅስቃሴ ጀምሯልና ያ እንቅስቃሴ በደንብ መደገፍ ያለበት እንቅስቃሴ ነው። እንደውም እኔ በጣም የሚገርም የፓርቲዎችን ማኒፌስቶ እንዳልኩ ነገር ደጋገምኩት። በቃ አነባለሁ እሰይ እና ጃፓን ላይ እኔ የዚህ ልጅ ነገር በጣም ግራ የሚገባኝ ከማኒፌስቶ ውጭ አንብቦ የሚያውቃል መስል አልመስል ነው የሚለኝ። ባገኘው አጋጣሚ ሁሉ የሚገርም እኮ እኔ ማኒፌስቶ አነባለሁ እና ምን ይጠበስ እንዴ! በጣም መሰረታዊ ነገር በጣም የሚገርማችሁ እኮ ማኒፌስቶ ቁጭ ብሎ ማንበብ ራሱ በጣም ትልቅ ራሱ የቻለ ካራክተር ይፈልጋል። ስለ ዕጣ ፈንታዬ ይጨነቃለሁ እያልኩ እኮ ነው። እኔም ለምሳሌ ማኒፌስቶአቸው አንብቤያለሁኝ ከተወሰኑት በቀር ግን እንዳንተ በየ30 ደቂቃ ልዩ ዴት ሲያደርግ ምናምን የሚገርምሽ እኮ እኔ ማኒፌስቶ አንብቤ አውቃለሁ ምናምን የሚለውና የኢዜማ ማኒፌስቶ አንብበሻል እና ፓዱ ላይ ለምሳሌ ጃፓን ላይ ስትመለከት በቅርብ ጊዜ ለሴቶች የአንድ ቀን እረፍት በየወሩ ተፈቅዷል፣ ከወር አበባ ጋር ተያይዞ ማለት ነው። እኛ ገርም እኔ እንደዛ መሆን አለበት ብዬ አምናለሁ። የሚገርምህ በጣም በቅርቡ ነው ያወቅኩት ምን አይነት ሁኔታ ውስጥ ሆነው እንደሚያልፉ ማለት ነው። እኔ አላውቅም፣ ብዙ እህቶች አሉኝ ግን ነግረውኝ አያውቁም። ሚስት አገባ? አይ እውነት ነው ማርያምን፣ እውነት ነው። ሞዴስ ሚለው የሚጠቀም ሰው ነው። ኧረ በስመ አብ እኔ ልውጣ እና ችግር የለውም። ሴቶችን እየናክ ነው ማቀሳሰር ስንት ነገር አሁን ዜሮ አላበለም። አይ እውነት ነው። እኔ ራሱ በጣም ተወዶ አይቲ በመቶ ምናምን ብር እኔ ልጅ ሆኜ እኔ እህት ምናምን ነገር ስለሌለኝ ተርኬ አላውቅም። አክስቶች ቤት ያደግኩትና ሞዴስ ግዛ ነበረውና ሞዴስ ግዛ ስባል ሞዴስ ብለህ አይደለም ስፔሲፊክ የምትገባው ነገሮች አሉ። ልጅ ነኝ ያው 8-9 ዓመት ልጅ እና ኢቭ ሞዴስ ከዛ ሰማያዊው ነው ደግሞ ሰማያዊው ነው። እሺ ተብለህ ወጥላከነ ሰማያዊው ከዛ ሱቅ ሄጄ ኢቭ ሞዴስ ሰማያዊው አለ። አይ ነጩ አይደለም ሰማያዊ ነው ቆንጆ ምናምን ብዬ ነው። እሱ ነገር በሚኒስቲ ክሊር አድርግልን። እውነት እኔም ስላክ ብዙ ጊዜ ሰማያዊው ይባላል። ለምንድን ነው አሁን ሮዝ ነው አሪፋ? ማስታወቂያ መስራት እኮ አደረግነው። ኦኬ ምን ችግር አለው? ይክፈሉ። ጥሩ ነገር ይዞ ከመጡ ሮዝ መዲስ እኔ ነኝ ቀጣይ ማስተዋወቅላችሁ አምባሳደራችሁ እኔ ነኝ። እኔ ግን እሺ አውራ ሞዴሱን እንጨርሰው። አይ ስለ ሞዴሱ ጋር ያለኝ ጥያቄ እንትን ምንድነው መሰለህ? አይ ለሴቶች እንትን ይባል እኮ ነው። አይ ነውር መሆን የለበትም። ነውር መሆን ማርያምን እንዴ 100 ምናምን ብር መግባት ማለት ምን ማለት ነው? ማርያምን የሆነ ግን ተለይቶ ግን የሞዴሱ ዋጋ ሊስተካከል ይችላል። እኔ የማይመስለኝ ለምንድነው መሰለህ እዚህ ጉዳይ ላይ መጀመሪያ በጣም ጥያቄው በጣም ሲሪየስ ጥያቄ ነው። አንደርስታንድ አድርገዋለሁኝ። ግን ምን ሆነ መሰለህ አሁን ከራሴ ወደ ራሴ ሙያ ላምጣውና የመጽሐፍ ዋጋ ህትመት በጣም ውድ ነው። ለምሳሌ የመጀመሪያ መጽሐፌን ሳሳትም የነበረው ዋጋና ሁለተኛውን ሳሳትም ኦልሞስት በሁለት ዓመት ውስጥ 3 እጥፍ ምናምን የጨመረው። ከዛ ቀጣዩ ላይ እንደዛ አሁን ባለፈው አንድ መጽሐፌን ድጋሚ ልናሳትም ፈልገን ሁለተኛ እትም ልናስገባ ፈልገን በ3 ወር ጊዜ ውስጥ ወደ 40% ምናምን ዋጋ ጨመረ።
ምንድን ነው እየፈለገ ያለው እኮ እያልኩኝ ነበረ። ይህ መጽሐፍ የዙፋን ልፍ ያለ ፖለቲካ የምትወዱ ሰዎች አንበቡት። ገና ለገና ሻርፕ አላደረገም ብላችሁ ደራሲ ስላላደረግኩኝ ምናምን መጽሐፉ በጣም እውነቴን ነው የምልህ። አንተ ከምትሰጥ እኔ ላስተያየት ልስጥ ያነበብኩት በጣም ቆንጆ መጽሐፍ ነው። እግዚአብሔር ነው በጣም ጽድት ያለ መጽሐፍ ነው። እሱ በጣም ወጣቶች እኔ እንዲያነቡት እመክራለሁ። የዙፋን ልፊያ ርዕሱ አሁን ሰው ርዕሱ ነው የሚፈራው። እዚህ ደግሞ ደም አረገም። ለዛ ነው እንጂ በጣም የሚገርም ሶሳይቲ ውስጥ ያሉ እያንዳንዱ የማህበረሰብ ክፍሎችን የሚነካ ነው። በእምነት አንቺን ይነካል። ካሜራማናችን ወንዱ አንተን ይነካል። አንዳንዴ ስምን እንጥራ በእምነት ልነካለሁ። ለፖለቲካ የሚጨነቁ ሰዎችን፣ የማይጨነቁ ሰዎችን፣ የባህል እንደዚህ ካልቸር ላይ ያሉ አባቶችን፣ የሃይማኖት አባቶችን፣ ምሁራንን፣ ህፃናትን፣ አሮጊቶችን፣ የሃይማኖት አባቶችን በደንብ ያስቀልኝ አንድ ተናገርካቸው። አንድ የማይነካው የማህበረሰብ ክፍል የለም። እውነቴን ነው። ሰው ሁሉም ሰው ራሱን እዚህ ውስጥ የሚያገኝበት ነው። ምን አይነት ሚና አለኝ አሁን ሀገሪቱ ባለችበት ሁኔታ ውስጥ የሚለውን ነገር የሚመለከትበት መጽሐፍ ስለሆነ ሁላችሁም ብታነቡት እኔ በጣም አድርጌ ጋብዛለሁ። እውነቴን ነው የምለው። ቲክቶክ ላይም አውርቼበታለሁ። አሁንም እዚህ ልድገመው። ጓደኛዬ ስለሆነ አይደለም እሱ ደራሲ መሆኑን እንግዲህ ሻርፕም አስዋላም ግን በጣም ጽድት ያለ መጽሐፍ። በቃ በእናታችሁ ወደ ሞዴሱ እንመለስ። ሞዴሱ ላይ በጣም አይ በጣም እውነት እኔ ብዬ ስለማምን ነው። ሁለተኛ ደግሞ እንጨርሰው ብዬ ነው። ይኸው ሚኒስትሪ ላውራ ብለው አስፈቅደው እንትን እጁን አውጥቶ ቀጥል ተስፋ እድሉ ስለተሰጠኝ አመሰግናለሁ። ችግር የለም መቀጥል። መጽሐፉን ለመሰለ ያነሱት መጽሐፉ በአጭር ጊዜ ውስጥ ወደ 40% ምናምን ነገር ዋጋ ጨመረ። 40% 50% እና ከጓደኞቼ ጋር ስናወራ መንግስት የመጽሐፍ ዋጋ መቀነስ አለበት፣ ወረቀት እንደዚህ ይደረግ ምናምን ነገር ይላሉ። ተለይቶ የመጽሐፍ ዋጋ ማርኬት ላይ ሊስተካከል አይችልም። ልክ የመጽሐፍ ዋጋ ተለይቶ ሊስተካከል እንደማይችል ሁሉ እኔ ሞዴስ ዋጋም ተለይቶ ሊስተካከል አይችልም ብዬ ነው የማስበው። እኔ የሞዴስ ዋጋ እንዲስተካከል ከተፈለገ አጠቃላይ ኢኮኖሚ ነው መስተካከል ያለበት። አብዛኛው እንትናችን ወይ ምርቱን ራሱ ካልሆነም እዚህ አገር ውስጥ የሚመረቱ ነገሮችም ጥሬ ዕቃ ከውጭ ነው የምናስገባው። ሚኒንግ ዶላር ያስፈልገናል። የገንዘብ የመግዛት አቅም በተዳከመ ቁጥር ማንኛውም ነገር ዋጋው እየጨመረ ይሄዳል። እኛ ሀገር ላይ ደግሞ የገንዘብን የመግዛት አቅም እያዳከመ ካሉ ነገሮች መካከል አንዱ ብቸኛው ባይሆንም አንዱ ጦርነቶች መኖራቸው ነው። ስለዚህ እኔ የሞዴስ ዋጋን ለማስቀነስ በጣም የተሻለው መንገድ አገሪቱን ሰላም ማድረግ። አገሪቱ ሰላም ስትሆን የገንዘብ የመግዛት አቅም መሽመድመድ ያቆማል። አሁን እኮ በነገራችን ላይ አንዳንድ ነገር ከ30 ብር እኮ ወደ 150 ብር 160 ብር ሲጨምር ዶላር የዛሬ 8 ዓመት $1 የሚገዛው ዕቃ ከውጭ ሀገር $1 የምታመጣው ዕቃ በ30 ብር ነው እየገዛው ያለው ማለት ነው። ዛሬም ያኛው ምርት $1 እየተሸጠ 156 ብር 160 ብር ነው። መካከል ላይ ያለው ልዩነት የፈጠሩ የብሩ መውደቅ ነው። ስለዚህ እኔ በጣም የተሻለው ነገር ሞዴስን ጨምሮ ማንኛውም ቢዚ ሀገር ላይ ያሉ ወረቀት በጣም ተወዷል። ማንኛውም ሙያ ላይ ያሉ ነገሮች በሙሉ በጣም ተወዷልና ያንን ውድነት ሊያስተካክል የሚችለው ነገር ገንዘብ የመግዛት አቅም መሽመድመዱ ነውና እሱን የሚቆጣጠሩ በጣም ትክክለኛው መፍትሄ እንዳልኩት የአገሪቱን ሰላም ማድረግ ሊሆን ይችላል። ሌሎች የፖሊሲ ጉዳዮች ነውና እኔ ምንጩ ላይ ማተኮሩ ነው በጣም ይሻላል ብዬ ማስበው። ኤግዛክት ፖይንት ዞሬ ወደ ፈልጋት ነጥብ እንዴት ነው መሰለህ አሁን ማለት ነው ይሄ ላይ አሪፍ ነው ልክ ነህ ግን ምንም ጥያቄ የለውም ጀነራሊ ኢኮኖሚ የሀገሪቷ ምግብ ምኑ ይሄ ብቻ ሞዴስ ብቻ አይደለም ኢትዮጵያ ብዙ ነገሮች መሰረታዊ ነገሮች ውድ የሆኑበት ማለት ነው ግን አሁን የሞዴሱ ስፔሲፊክሊ የገባንበት ምክንያት ሴቶች ከትምህርት ቤት ይቀራሉ በጣም አስቸጋሪ ነው እንኳን ገጠር አለ ከተማም ላለ እንዳልከው አብዛኛው ኢትዮጵያ 80% ገጠር ነው ያለው ማለት ነው በጣም አስቸጋሪ ነው ብዙ መሰረታዊ ነገሮች አሉ ለምሳሌ ነዳጅ ይደጎማል ሞዴስም እንደዚህ ይደጎም ነው በቃ ማለት ትንሽም ቢሆን ትልመያዛል ይሄ ድጎማ ነገር ያስፈልገዋል በቃ ብዙ መሰረታዊ ነገራችን ውድ ቢሆንም ሞዴሱ ለዛ ስፔሲፊክሊ ያወራናል ሙሉ ኢኮኖሚውማ እንዳልከው ነው ጦርነት አለ ውስጡ ዓለም ላይ ያሉ ጦርነቶች አሉ ይሁን አንድ ጉዳይ ባይሆንም በዋነኝነት እኚህ ጉዳዮች ለጊዜ ማስተካከል ባይቻል እንኳን ተቋቋማለ አትሊስት ባይቻል እንኳን አሁን ለምሳሌ ሞዴስ ሁሉም ጥሬ ዕቃ ከውጭ ሀገር ላይ ይመጣው ይሄ ሁሉንም የሚያስፈልጉ ነገሮች ማለት ነው አትሊስት ኢትዮጵያ ውስጥ የሚሰራበትን መንገድ ደግሞ የተሻለ ደግሞ ፐርማነንት የሆነ እሱ ልክ እንደ ነዳጅ ድጎማ ቢደረግ እንጂማ ሙሉ ኢኮኖሚው ማለት በዛ ላይ ደግሞ እኔ ትንሽ ግራ የሚገባኝ አሁን በጣም ብዙ መንግስት ፓርላማ ላይ በጣም ብዙ ሴቶች አሉ ከዛ ደግሞ ስልጣን ላይ ያሉ በጣም በርካታ ሴቶች አሉ ፖሊሲ ሜክ የሚያደርጉ ሚኒስትሮች አሉ
ወንዶችም ሚስት አለቻቸው፣ ሴት ልጆች ያሏቸው ምናምን እና ለዚህ ጉዳይ በጣም ለመረዳት ውስብስብ አይደለም ለነሱ መሆን የነበረበት። ለማን ለኦፊሻሎች አጠቃላይ መንግስት ኦፊሻሎች በአጠቃላይ ግን ችግሩ ምንድነው ለነሱ 150 ብር በለው 1000 ብር ሞዴስ ቢገባ የሚጎዳቸው ብዙ ነገር የለም። ቅድም እኮ እየነገርኩ ነበር ጃፓን ላይ አንድ ቀን እረፍት ተደርጓል እና እኔ በጣም ብዙ ሴት ያለበት ቤት ነው ያደግኩት። እውነቴን ነው የምልህ የሚያሳልፉትን ነገር ያወቅኩት በጣም በቅርቡ ነው። እኔ ከእህቶቼ እንደዚህ አይነት ሁኔታ ውስጥ እንደሚያልፉ አላውቅም። ገብቷል? የሆርሞን ቼንጁ የሚያመጣውን ኢፌክት በጣም በቅርቡ ነው ያወቅኩት። በጣም በቅርቡ ማለት ምን ያክል ጨዋ እንደሆንኩ እንደዚህ ያለው በቅርቡ ጠብሰህ ነው ወይስ ያወቅኸው? እስቲ ቀጥ አድርገህ ስማኝ። በቃ ችግር የለም እኮ ግን ዞሮ ወንድ ልጅ ይሄን በምንም ተአምር ሊረዳ አይችልም። አዎ 5ኛ ክፍል ባዮሎጂ ላይ ተምረናል እኮ ገብቷል? ግን ሪሊ ስራ ቦታ አብረህ ተጋርተህ የሚያሳልፉትን ነገር እንዲህ በአይነ ስታይ ነው የምትረዳው። ስለዚህ ሴቶች በጣም መናገር አለባቸው። በቃ እውነቴን ነው። አንድ ቀን ስራ ይዘጋልን ብለው ማንሳት አለባቸው እና የትኛው ፓርቲ ይሄን ነገር ነው ሲያወራ ሰምቼ አላውቅምና ነፃነትና እኩልነት ፓርቲ ሙቭ ያደረገ ነው። ኢትዮጵያኖች ጭራሽ ማረፍ አብዝተናል። ጭራሽ በምኑም ማረፍ ነው። ዛሬ እንትን ለው ቆይ አንድ ቀን ረፍት። በታሪክ የሚታወቁ ሴቶች አሉ እንዲህ ፊገር የሆኑ ልታነሳቸው በዚህ አጋጣሚ። ስለ ሴት ካወራን አይቀር በኢትዮጵያ ታሪክ ውስጥ በጣም የምታደንቃቸው ሴቶች ዓለም አቀፍ ታሪክ ለምን ሊሆን ይችላል? እኔ ዩዲት ጉዲትን ነው የማደንቀው የኢትዮጵያ ሕዝብ ወይ በእውነት ለምን ጀግና ስለሆነች ማለት ደግሞ ውስጥ ኮንትሮቨርሻል ሰው በኢትዮጵያ ፖለቲካ ውስጥ አንደኛው ነገር ኮንትሮቨርሻል ሰው ይመቸኛል። በቃ ኮንትሮቨርሻል ከሆነ ማወቅ እፈልጋለሁ። የዩዲት ታሪክ አንድ እንደዚህ ነው ተብሎ የታሪክ ምሁራንም አይስማሙበትም። አስቸጋሪ ነው። ከቤተ ክርስቲያኗ በኩል ጁ ነች ይባላል፣ አይሁድ ነች ይባላል። ኖ አይደለችም ፔጋን ነች ይባላል። ከዳሞት ስልጣኔ ነው የመጣችው የሚል አለ። ከአክሱም ነው የመጣችው የሚል አለ። አፈ ታሪኮቹ ላይ ሴተኛ ዳሪ ሁላ ነበረች፣ የነገስታት ዘር ሆና ሴተኛ ዳሪ ሆና ነበር የሚል አለ። የጌዲዮን ልጅ ነች የሚል ማለት 10 ምናምን መላምቶች አሉ። ያው ሞር ትላልቅ የውጭ ሀገርም ሆኖ የሀገር ውስጥ ሞራ የሚያምኑት ያው ምናልባት ወይ የአክሱም ዲሴንደንት ሆና ከፔጋን ነች ተብሎ ይታመናል፣ ወይ ደግሞ ከዳሞት ስልጣኔ ከሳውዘርን ኢትዮጵያ ከአክሱም ሳውዘርን ላይ ያለው ከዛ ነው መጣችሁ ተብሎ ከሁለት ግምት ነው የሚሰጠው። ሞር ግን የጌዲዮን ልጅ ነች የአክሱም ምናምን ወደሚለውም ዘንበል ይደረጋል። የሞለሱ ዘንበል አረጋል። እሷን እኮ ብዙ ጥሩ ናት የሚሉ ሰዎች አሉ። ጥሩ ነበረች የሚሉ አሉ፣ ክፉ ነበረች። ሁሉም የኢትዮጵያ ነገስታቶች ያደረጉትን ነገር እኮ ነው ያደረገችው። ምን ሃይማኖት ስለተቀየረ ሃይማኖቷ ሌላ ስለሆነ። ጣይቱንስ ጣይቱ በቃ በደንብ ምን እንትለዋለህ? በጣም ምን ይባላል ስለ ጣይቱ? ሰዎች ተቃራኒ ጸባይ ባለ ሚስት ምናምን ተቃራኒ ጸባይ ሲኖራቸው በጣም ጥሩ ነውና ከአጼ ምኒልክ ጋር ያላቸው ተቃራኒ ጸባይ እንትን ያለ ይመስለኛል። አሪፍ ዲሲዥኖች እንዲመጡ የሚያደርግ ይመስለኛል። የእሷ ነገሮችን እንትን ማለት ይሄ ኮስተሬ ማለትና የእሱ የማለሳለስ ነገሮችን ባህሪ ሚክስ ሲያደርግ መሀል ላይ ያለው ዲሲ ሁሌ መሀል ላይ ሆኖ ጋይስ በዚህ መሀል ላይ ነው ቆንጆ ነገር ማርያም የሆነ ነገር ጽንፍና ጽንፍ ምንም ነገር እኔ ልኮ ነው ያለው መሀል ላይ ስትሆኑ ማለት ነው። አንደኛ ሰላም አለው፣ ሁለቱም ሲመጡ ልክ ነው እኮ ግን እንደዚህ ነው የምትለውና መሀልን የመሰለ ነገር የለም እውነትና የሆነ የመሀል አይነት ዲሲዥኖችን አግሬሲቭ የሆነ ነገር አላት ጣይቱ። ስለ አንጻራዊ ነው አግሬሲቭ ስላችሁ አንጻራዊ ነውና በቃ አንዳንዴ እንደ ዋር ስትራቴጂስት ሚሊተሪ ጂኒየስም እኮ ያደርጋታል። አሁን የባትል ኦፍ መቀሌን ከተመለከትከው የሆነ ቀላል ግን ይሄ ሴቶች ኖቲስ የሚያደርጉት ነገር ይሄ ወንዶች ብዙ ጊዜ ድርቅ ያለ ነገር ነው ጋይስ ያለችውና እንደዚህ ስማርትነት ታይዋታል። የጣሊያንን የውጫሌ ውልም እኮ በዋነኝነት እኮ ጣይቱ ነች እንጂ እሷ ነች እንደ ኤክስፖዝ ያደረገችው። አዲስ አበባንም የቆረቆሮችው በነገራችን ላይ ጣይቱ ናት። የሴት ከተማ ነው ይሄ ከተማ። አዲስ አበባ ላይ ያለውን የታሪክ ወደ እያወራ በመሀል በጭንቅላቴ ፕሮሰስ የሚያደርጋቸውን ጥያቄዎች እያሰብኩ ነው ስስቅ የነበረውና አዲስ አበባ ከአዲስ አበባ ላይ ጭቅጭቋ ይበዛል እኮ ያስጠላል በጣም። የአዲስ አበባ ጭቅጭቅ ደግሞ ሌላው የሚያስጠላኝ የኢትዮጵያ ጭቅጭቅ። እዚህ ጉዳይ ላይ ያለኝን አስተያየት በይፋ እደብቀዋለሁኝ። እንግዲህ በይፋ ደብቀው ደግፈዋል። አይ ምንም እኮ ማለት አይደለም። ለምሳሌ ሁሉም ከተሞች ማለት ይቆረቆራሉ፣ ይጠፋሉ፣ ይቆረቆራሉ ድጋሚ ምንም ማለት አይደለም። ምንም እንትን የለውም። ምንም ችግር አለ? እሱ ላይ ሀሳብ ብትሰጥ ደስ ይለኛል። ምን እንደሆነ ታውቃለህ? ቅድም እንዳልኩ እኔ ታሪክን አንደኛው
ጥሩ የሆነ እይታ አልነበረኝም ለታሪክ እውነት ለመናገር እንደሚያስፈልግ አምናለሁ። አንድ ፖለቲክስ ላይ ኤንጌጅ የሚያደርግ ሰው አገር አለ የሚል ሰው ግዴታ ስለ ታሪክ ጉዳይ ስለ ሀገሪቱ ማወቅ አለበት። ግን ቅድም እንዳልኩ የኢትዮጵያ ጉዳይ ላይ ታሪክ ላይ አይደለም ለመናገር ቀርቶ ለመስማት ራሱ በጣም ሴንሲቲቭ የሆነ በጣም ከባድ ነውና እዛ ውስጥ ሆነ አንተ ሚዛንህን ጠብቀህ ብዙ ጊዜ እመለከታለሁ ይሄን ያክል እንጀራ ብሎ ታሪክ ላይ እንደሚሰራ ሰው የሚጠላ ሰው የለም። እንዴት አድርገህ ይሄን እንዳለፍከው ይሄ ስኔክ ስታይል ነው የሚባለው ሽል መጀመሪያ ነገር ያው ስኔክ አለመሆን ነው እንደዛ ለመሄዱ ነው ማለት ለማንም ብለህ እጥፍ አለ ማለቱ ነው ይመስለኛል። ያመንኩበትን ነው የምናገረው። ምንም አይነት የፖለቲካና የሃይማኖት እንትን የለኝም፣ ጀማ የለኝም። ታሪክ ነው ብዬ ያመንኩትን በስነ ስርዓት ታሪክ ጸሐፊያን ሞር በደንብ ሪያሌብል የሆኑ ታሪክ ባያዝድ ያልሆኑ ታሪክ ባያዝድ ያልሆነ ሰው ማግኘት ከባድ ነው። ግን ስቲል ያው ተታረጋለ ኮምፕሮማይዝ ታረጋለ ከዛም ከዚህ እንትን ስትለውና እንደዛ ላይ ነው ፎከስ ማድረገው ሞር ሰዎች አይ ቲንክ አስቀይማቸዋለሁ እኮ ግን ይቀበሉታል መሰለኝ። እኔ ጉዳይ ነው እንደዛ መሰለኝ። ተከሳለ በቀጣዩ አንድ እሱ ነው አንድ ጥላችን ላይ ይደብኛል ቃል በብዙዎች አሁን ለምሳሌ እኔ እንደውም እኔ ኦርቶዶክስ ቤተክርስቲያን ትንሽ ቆፍጠን እላለሁ ጠንከር እላለሁ ያደኩበት ምናምን ስለሆነ ሰንበት ተማሪ ምናምን ስለነበር ድቁና ምናምን መብት አለኝ ብለህ ታስባለህ? መብት አለኝ ብዬ ሳይሆን አንዳንዴ በደንብ የራስ ጉዳይ ጠንከር ለማድረግ ነፃነት ይሰጣል ነው ቤተክርስቲያኗን እንኳን ግን ይሄ የሆነ በቃ የሆነ ልክ ያለው ነገር ስታይ እንትን እንዲል አትፈልግ እንዲጎዳ ምንም ስለማትፈልግ ትናገር ነው እንተላላለውና እስልምና ላይ ለምሳሌ የሆነ ነገር ብዙ ጊዜ ሙስሊሞች ያስቀይማል ተብሎ እኔ ስናገረውና ሌላ ሰው ሲናገረው እንደሌለ እኔ ስናገረው ያውቃሉ እኔ ለእስልምና ጥላቻ እንደሌለኝ እኔ በጣም አብዛኞቹ ማደንቃቸው ሂሮ መላቸው ሰዎች እስልምና የሚከተሉ ሰዎች ናቸው ምናምን እና ያውቃሉ በቃ አብዛኛው ይረዳኛል። ግን ባይረዳኝም ግን እንደዛ አይነት ነገር አለ። ስለ አጼዎቹ ምናምን ጥሩም ሳወራ በአጼዎቹ ጥሩ ማይደግፈውም ሰው ከንትን እንዳሉና እውነታው የሆነ የመረጋ ለመለስለስ ነገር አላቸው እነሱም እግዚአብሔር ይስጣቸው ምንም ማለት ሞቲቭ ላይ ጥያቄ የላቸውም። ሞቲቭህን አይጠረጥሩትም። በክፋት እንደማታደርገው አይመነዘርብኝም ብዙ ነገር የትኛውም እኔም ደግሞ እውነቱን ለመናገር ማለት ሰው በማያምነኝ ደረጃ ምንም አይነት የሃይማኖትም የብሔርም አይጨንቀኝም። በቃ ማለት ትዝ አይለኝም ምናምን ምንም አይመስለኝም እንትሉ ይሄ ግን ታሪክን አሁን ለማንበብ ስትሞክር ኢትዮጵያን ታሪክ ለማወቅ ስትሞክር ምን የተለየ ነገር ገባኝ ብለህ ታስባለህ? እንዴት ለምሳሌ አሁን ከአንድ ሰው ጋር ስናወራ ምን አለኝ የኢትዮጵያን ታሪክ እያነበብኩ ሲሄድ የገባኝ ነገር አለ በጣም ወዳቸው የነበርኳቸውን ሰዎች ጠላኋቸው፣ መጣላቸውን ሰዎች ወደድኳቸው አለ። እኔ እሱን ፌዝ የሆነ ሰዓት ልጆኝ ያለፍኩት ይመስለኛል። ይሄ ሰው እንዲህ ክፉ ነው እንዴ ይሆናል ለምንድነው እንደ ሂሮ የሚደረገው ምናምን አልኩኝና ከዛ ደግሞ መልሳ ዓለም ላይ ምናምን ስታየው ሁሉም ያሰየው በቃ አንቺ ያገኝምሽ በቃ ማለት ዓለም ጌንጊስ ካንና አሌክሳንደር ዘ ግሬትን ሲያሞግስ ስታይ ኦኬ ለካስ መሪ ካለፈ በኋላ ጥሩ ነው የሚወራው ትላለህ። ጥሩ ነው የሚወራው። ስለዚህ ያንን እንትን ማለት ነው መጥፎ ታሪክ እንዳለ ሆኖ ጥሩ ነው ደግሞ ስታስበው ጥሩ ነው አፕሪሺየት አድርገህ መጥፎውን ተችተህ የምታልፍበት ነው የሰራውን ጥሩ ነው። ዋናው ነገር ትልቁ ነገር ይመስለኛል ይሄ ጥሩ ሚዛን ነው የምታስቀምጠው። እኔ መሪ መለካው በእንዲህ ሚዛን ሲቀመጥ ጥሩ የሰራውና መጥፎ የሰራው ብዬ ነው የማስበውና ጥሩ የሰራው በትንሽ እንኳን ሊገድድ ካለ ያ መሪ ጥሩ ነው። እንደው በጣም የሚገርም ጸዴ ፖይንት ነው ያነሳው። እውነቴን ነው የምልህ ምን ያልከው ነገር አሌክሳንደር ዘ ግሬትን ዓለም ሲያመሰግን ምናምን ነገር አልክና አሁን አንዳንዴ ምን መሰለህ ሰዎች ዛሬ ላይ ቁመው ነው የትላንትን ታሪክ ጀጅ የሚያደርጉት ማለት ነው። ለምሳሌ የሚገርም አንድ ፖለቲከኛ ምን ሲል ሰማው ስለ የታገር ታሪክ እንደሆነ አልናገር የሚቅርና በ14ኛው ክፍለ ዘመን እንዲህ ያለ መሪ በገጀራ ህዝባችንን ጨርሶ ምናምን ይላል ማለት ነው። አህመድ ግራኝ ነው ያለውንም ሰውዬ ለንገራችሁ ስም ሳልጠራ አልፈረደ አህመድ ግራኝን ይኸውልህ ቶኔ ይለዋል አህመድ ግራኝን ማለት ነው ጨፈጨፈ ምናምን ብሎ ያቀርቡታል ሰዎች እና ታዲያ አለ እንደው መጨፍጨፉ ብቻ ሳይሆን የሚገርም ገጀራ አህመድ ግራኝ እኔ አላልኩም እኔ ልንገራችሁ የተባለውን ነገር ዞራን ለመጠንቀቅ የሚያደርገው ጥረት እኔ የተባለውን ነገር ልንገራችሁ ይላችሁ
አህመድ ግራኝ ገጀራ ሲጀመር የት ነው? የምን ገጀራ ነው ያለው? አውራው ምን ችግር አለ? ነፃው ነው አውራው። እሱን አላልኩም። አሁን ምን ሊል የፈለገው እኔ ላውራው በቃ እኔ ልንገራላችሁ እንዴ ሐሳቤን ጨርስና አገባኝ ትጠመዝዛለህ። አህመድ ግራኝ ብለህ ችግር የለውም። ይኸውላችሁ አህመድ ግራኝ ሲጻፍም እንትን ሲባልም እውነት ነው። አንተ ማንም ሰው ገዳዩን አያደንቅ በተረተኛ። ስለዚህ የሆኑ ከሚጽፉ ሰዎች ከቤተ ክርስቲያኑ አንጻር ሆነው ነው የሚጽፉ ሰዎች ለምን ያደንቁታል? ልክም ናቸው። እና አህመድ ግራኝ ጨፈጨፈ፣ አረደ፣ ጨፈጨፈ እና ታዲያ ድሮ በጎራዴ እየተዋጋ ሰው ያለው ይላሳል። በጎራዴ እየተዋጋ ማለት አይደለች እሱ በ14ኛው ክፍለ ዘመን ከጎራዴ ውጭ ምንድነው ያለው? በካራቴ ማስኬት አለው ትንሽ መጥፋለው። አይ እንትን ነው ደግሞ አሁን እንዲጠቀም ፈልጎም አሁን ያለው ዓለም አቀፍ የጦርነት ህግ አለ ከጄኔቭ ስምምነት በኋላ ምናምን ነገርና ወደ ጦርነት የመግባት መብትና በጦርነት ውስጥ ያለ ፍትሃዊነት ምናምን ተብሎ ህጎች አሉ። ይሄ ህግ ያለው አሁን የዛሬ 500 ዓመት የዛሬ 600 ዓመት ይሄ ይከበራል። አሁንም አይከበርም ነው ለመናገር ግን ቢያንስ የጦር ወንጀል ምናምን እንላለን። እና አሁን እኛ ሀገር ላይ ሁለቱም ካምፕ ላይ ያሉ ሰዎች እየተመኙ ያሉት ምንድነው ዓለም ሄዳን በማታቀበት መንገድ ኢትዮጵያን የሚሄድ ነበረባት which is ዛሬ ላይ ቆመው ያለፈውን ታሪክ በዛሬ አምሮ ጫማ መለካት ነው። ያኔ ያስበቃል ሊበራሊዝም እና ሶሻሊዝም ብሎ ይዋጉ አይችሉም። በዛ ዘመን ላይ መቼስ ኢቭን ወረራ የባህል ማስፋፋት ናቹራል ነበር። እዛ ሰዓት የተወረሩ ሰዎች በራሱ የወረራቸው ሰውዬ ጀግና ሆነ ያደንቁታል። ልጁ ተገሎበት እኮ እስ በነበረበት ሁኔታ ውስጥ አንተ ዛሬ ቆመ ወረራን ምናምን እንዴት ገጭ ምናምን ጋኬሳሪቾ ማለት ነው የሚኒሊክ ታሪክ ላይ ስንመጣ ጋኬሳሪቾ ካሸነፍከኝ ኦኬ ግዛኝ ነው ጨዋታ፣ ካሸነፍኩ ደግሞ ተሸንፈ ተከናንበት ትሄዳለህ ነው። ሲያሸነፈው በቃ ይመችሽ ማለት ነው። በቃ ማለት እነሱ ልጁ እንዴ በጣም ብዙ ሰው እኮ ልጁ ተገሎበት መልሶ ተሹሟል። አሌክዛንደር ዘግሬት የፖረስን የህንዱን ንጉስ ልጁን ገሎበት እዛ መልሶ ሾሞታል። ኢትስ ኦኬ ናቹራል ነው። በቃ ልጄ የሞተው መስዋዕት ሆነ በቃ አለቅ። አብረው ይሰራሉ፣ ልጁን ገሎበት አብረው ይሰራሉ ምናምን እና በጣም እነሱ ራሱ ኖርማል ነው ለነሱ በዛ ጊዜ። አሁን የዛን ጊዜ እንትን በዚህ ዘመን ለክተ ከላቲን አሜሪካ ካናዳ በዚህ አርገ በአውሮፓ አርገ በኤዥያ በቻይና በህንድ አርገ በሳውዝ አፍሪካ አርገ ኢትዮጵያ ብትመጣ ዓለም ላይ ያለ የሰው ልጅ ኔቸር ነው የአኒማል ካራክተሪስቲካችን ይመስለኛል። ይሄ አንዱን የመግደል አንዱ ሰርቫይቭ ለማድረግ እና አይ ቲንክ እዚህ ጋር የደረስ ነው ለዛ ይመስለኛል። አሜሪካ ላይ ለምሳሌ ኮሎምበስን በጣም የሚጠሉ ሰዎች አሉ፣ ኔቲቮች ማለት ነው። ስሙን መስማት አይፈልጉም። ስሙን እንግዲህ አሜሪካን ያገኘው እሱ ነው የሚባለው። ሰው ያለበት ቦታ ሄዶ አገኘ ይባላል። ይሁን ችግር የለም። ግን እዛ ያሉ ኔቲቮች እጅግ በጣም ነው የሚጠሉት። ግን ኔቲቮቹና እነዚህ አውሮፓ አሜሪካንስ አይጣሉም፣ በሰላም ነው የሚኖሩት። እኛ ሀገር ሲመጣ ግን ስለ ታሪክ ያለ ምልከታ ሊያስገድል ይችላል። እኔ እናንተ መሀል ላይ ጸብ ሊፈጠር ይችላል። ገብቷል? እኔ የሚገርም ነገር ከኔ ከምንጅላቴ እኮ በደንብ ትቀርበኛለህ። የኔ ዛሬ መኖር ላይ አንተ ትልቅ አስተዋጽኦ ያለ እንደውም አንድ ነገር ልጠይቅ። አንድ የምትወዱት ጣሊያናዊ ጓደኛ አላችሁ እና ያ ጣሊያናዊ ጓደኛ በጣም ትወዱታላችሁ፣ ፍሬንዳችሁ የዛሬ ህይወታችሁ ላይ በደንብ ፐርፐዝ ያለው ሰው ነው እና በቃ ከዛሬ በኋላ ይሄ አድዋ ስትሉ ዲስኮምፎርት እየተሰማኝ ነው እና ከኔ ጋር መቀጠል የምትፈልግ ከሆነ ይሄን ፖይንት አታንሳው እና ከዛ በኋላ ፍሬንድነታችን ይቀጥላል ብሎ ቢል ምንድን ነው የምታስበው አንተ? አይ እኔ እንጃ። እኔ ጣሊያናዊ ጓደኛዬ ነው መርጠው። ኧረ ምን ጥያቄ ያለ ይቅር እንችግር አድዋ ይሻላል። ኧረ እንዴት ነው አድዋ የሚሻለው? ስለዚህ ከዛሬ እሱ ጋር እኮ ነው የማላወራው። ዓለም ላይ ወታታውራ ነው እንዴ ቢለኝ አይ ኖርማሊ የዛሬ እሱን አንኮምፎርታብል ካደረገው እሱ ዛሬ ችግር የሚደርስልኝ ባለው ለተይ ጓደኛዬ አብሬ ችግር ያሳለፍኩት የተራብኩት የተጠማሁት ከሆነ ምን ችግር አለ አድዋን ባላነሳ? እሱ ላይ ምንድን ነው ደግሞ እንዲህ ማለት ጣሊያን ሲጀምር ጣሊያን ነው ኦፌንድድ አይሆንም አድዋን ስላደረሰውበት የስንት ሺህ ዓመት የሚገርም ታሪክ አለው ትላለህ። አይ እኔ I'll choose my friend ይሄንን ነው የምልህ እኔ። ስለዚህ አንተ ከትላንት የዛሬን ኑሮ ላይ እኔ ከአፄ ሚኒሊክ አንተን ነው መርጥ ዞራን ማኔ እኔም አንተን ነው መርጥ ከሁሉም ነገስታት ለምሳሌ አንተ ትበልጣለህ በህይወት ግን እኮ አሁን እኮ ጉዳዩ የህይወት ያለበት ጉዳይ አሁን እኔ አድዋ ነው ትበልጣለህ ማለት ለመምረጥ አይ የምርጫ ጉዳይ አድዋ ነው መርጠው መጀመሪያ ደረጃ ለምንድን ነው አድዋ ነው መርጠው? እንግዲህ አድዋ የታሪክ ያነካ እኔ ዛሬ እንደሆን በአንድም በሌላ ያደረገኝ ከዛ ውጪ በቃ ዝም ብሎ የሆነ ጉዳይ ዝም ብሎ ደስ ይችላል። በቃ ወደዋለሁ ታሪኩ ምናምን ነገር እኔም ወደው ነገር የኔን ምርጫ አይ ምርጫህን እጠላዋለሁ ካለ ጓደኝነትን አንደርስታንድ አያደርግም ማለት ነው። በዚህ ጉዳይ ብቻ አይደለም በሌላ መሰላ ጉዳይ ነው
ጓደኛትን አንደርስታንድ ካላደረገ እንዴት አንተ ትራውማ አለበት እሱ ምንድነው ትራውማ? ትራውማው በጣም መሸነፉ ነው እንዴ? አሁን በጣሊያን አድርገን ቀጥታ ካሰብነው እንዳልከው ነው። አይ ትራውማ ካልክ ምንኛም እኮ 5 ዓመት እኮ ፋሽስት እኮ ወርዶ ጨፍጭፎ ነው። አይ ስለ እሱ ነው በቃ አንተ ማታነሳው ይሶኬ ለምንድነው ማይነሳ? እኔ ምለው ስንገናኝ በየቀኑ እኔ እኮ አድዋ ድል አድርገናቸው አይነት ወሬ ከሆነ የሚወራው ትክክል አይደለም። ግን በሆነ አጋጣሚ ስለ አድዋ ሲነሳ ፊልም የሚሆን ከሆነ በጣም ትክክል አይደለም ማለት ነው። ምክንያቱም እንደዛ ከሆነ አይደለም የታሪክህን አንድ አካል ዛሬ የሆነውን በአንድም በሌላ እንድንሆን ያደረገን ጉዳይ እሱን እንድታነሱት አልፈልግም የሚል ከሆነ ጓደኝነት እንድታነሱት ሳይሆን ስፔሲፊካሊ ከአንተ ጋር ባለው ግንኙነት ነው። ለምሳሌ ለአንድ ጓደኛህ ብለህ የሆነ ቦታ መሄድ ልትተው ትችላለህ። ለአንድ ጓደኛ ብለህ እሱ ከተያይዘው የሆነ ለምሳሌ መጽሐፍ የሚያነብ ጓደኛ ካለ ለእሱ ብለህ መጽሐፍ ቤት ላትወድ ትችላለህ፣ ትሄዳለህ አይደል? ለሴት ጓደኛህ ብለህ ግጥም የሚሰራ ሰው ጋር ትሄዳለህ። ስለዚህ አንተ ጓደኝነት አልገባው ላልከው ነው። ጓደኝነት አንደኛው መተው ነው፣ መተውና ማድረግ ነው። ሰው ለምሳሌ ለአንድ ጓደኛ ብለህ እኔ ለምሳሌ አልቆረጥም፣ ግን ከጓደኞቼ ጋር ግሮሰሪ ሄዳለሁ። እስከዛ ድረስ ይደረሳል፣ ምንም ችግር የለም። ግሮሰሪ ነው ጫት ቤቱና ይጃጋል፣ አልጠጣም አልቅምም፣ ግን በቃ እዛ መገኘቱን ከፈለጉት ኢትሶክ ያደርገዋል። ቀጥሎ ግን ለጓደኛዬ ግን ብዬ ይረቃል። አሁን እንዴት ነው ለጓደኛ ብለህ ሁሉንም ማለት ነው? ለጓደኛ ብለህ የምትሄደው ግማሽ መንገድ በታወራበት ተው ሊቀየር ይችላል ማለት ነው። ግን ለጓደኛ ብለህ ምንድነው ይሄ ዋና እንትን እርግፍ አድርጎ መተው ትክክል ብዬ አላስብም። አንተ እኮ ከአንተ ቤት ውስጥ አይደለም ታወጣለህ ሳይሆን ጀስት እሱ ጋር አታወራውም። ያ ልጅ ትራውማ አለበት ማለት ነው። አሁን በጣሊያን ስናስበው ቀጥታ ላይ መጣ ይችላል። እስቲ አሁን ባለው ኢትዮጵያ ውስጥ ባሉ ባንድና ብሔርና ምናምን አድርገውና ስታስበው ትራውማ ካለበት ከልጅነቱ የተነገረው እንትን ካለበት ምን ችግር አለ? ለጓደኛክ ያንን ነገር ማለት ልክ ነው እኮ አይደለም፣ ትክክል እኮ አይደለም ልጁ እሱ እኮ ልክ አይደለም፣ ግን ደግሞ ትተውለታለህ። ተረተኛ ሁሉ ባልና ሚስት አሁን ነገሮችን ልክ እንዳልሆነ ያውቀች በቃ ባህሪው ነው ኦኬ ብላ ትታው ወይ ትቶ እንደሚሄደው ለጓደኛ ብዙ ለተኳለለ ጓደኛ ማለት አብሮ ችግር ያየ አብሮ የተራበ አብሮ ደስታ ያየ አብሮ እንትን ያለን ሰው ምን ችግር አለ? ይሄንን የታሪክህን አካል ማንነቴ ነው ምናምን ማንነትህን አይቀይረውም እሱ ጋር ስላላወራኸው። ስለዚህ እሱ ጋር ብቻ ከሆነ ጭራሽ ጀነራል አታወራ፣ ምናልባት እሱ ሊከብድ ይችላል። እሱ በጣም ሊሚት ሊያልፍ ይችላል። እሱ ደረጃ ልትሄድ ትችላለህ። እውነት ጓደኛ ከሆነ በእንትን አድርገው በሎካል አድርገውና ለምሳሌ እኛ ጋር የሎካል ፎልስ ኪበረዝ ነው የሎካል ሲሆን አድመጠኝና በጣም ይተረየ ነው። አይ እንትን ለምሳሌ ጣሊያን ያደረግነው እኮ ሎካል ስም ላለመጥራት ለዛ ብዬ ነው እንጂ ለምሳሌ እንበልና ገብቷል ሎጂክ ዋርሽ እኛ ሀገር ላይ እንደምታውቀው አንደኛው ትልቁ ይሄ በታሪክ ጉዳይ ያለው አተካራ አንደኛው መነሻው ምንድነው? የሆነ ሰው የሆነ ንጉስን ይወደዋል፣ የሆነ ሰው ደግሞ አይወደውም። ሰው ለኔ ብለህ የዚችን ንጉስ ታሪክ ተው አልተውም ለምን ከሱ በላይ ምናምን ነገር ይላል። አሁን አንተ የምታራምደው አይነት መውደድ ውስጡ ልቡ ላይ አንድ ሰው ይኖራል ማለት ነው። ሌላው ደግሞ ለምሳሌ በዚህ ንጉስ ጊዜ እንደዚህ ነገር ሆኖብኛል፣ ሰው ያን ነገር ሲተው አታውራው፣ በቃ አልተውም ለምን ይሄ እኮ እንዲንኩበት ጊዜ ነው ምናምን ነገር ማለት ነው። ስለዚህ የተለያየ ሲናሪዮ ነው ከአድዋ ጋር ይበጣል። እሱን ነው በምሳሌ አዘይ ነፈረ እኮ ሁለቱም ሂዋን ናቸው። አንድ ሀገር ዜጋ ስለሆነ ብቻ ነው። የአድዋ ታሪክ ምንድነው መሰለህ? የአድዋ ታሪክ ስፔሲፊክ ታሪክ ነው። ኢትዮጵያ ወረራ ተፈጸመባት ራሱን ዲፌንድ ሜታፎር ማለት ነው። በዚህ መካከል ላይ አንሶ ዲስአፖይንት ቢሆን የማጣት ይመስላል። የምር እውነትን አልፈልግም የሚል ሰው በሆነ ጉዳይ እውነትን አልፈልግም የሚል ሰው በሌላ ጉዳይ ላይ እውነትን ሊወድ ይችላል። እኔ መጀመሪያ አሰርስ አሁን በኢትዮጵያ ሴናሪዮ ያለን ግንኙነት አሁን የአድዋ ታሪክ በጣም ይላል። በሌሎች የአድዋ ታሪክ ለእኔ አሁን የሆንኩትን እንደሆነ ያደረገኝ አድዋ ነው። ከኔ ታሪክ ላይ አድዋን መቀነስ ማለት ፓርሻሊ የኔ ማንነት መቀነስ ሶ እኔ ማንነቴን አሳልፌ አልሰጥም። አድዋ ስፔሲፊክሊ በአድዋ አትምጣብኝ ነው የሚለው። በአድዋ አትምጣብኝ ስፔሲፊክሊ ነው ያለው። እኔ ከሆነ ምን መሰለህ አሁን በታሪክ ጉዳይ እኮ እንደዚህ አይነት አደገኛ ችግር ውስጥ የምንገባው እኛ ሀገር ያለፈን ታሪክ ሰዎች አድዋን በሚረዱበትና በሚወዱበት ልክ ነው የማንነታቸው። እንደዛ ነው መጀመሪያ እውነቱን ብናወራማ የሁሉ ግጭቱ ሳንጋም እኮ ታሪክ የሚያጋጭን ጉዳይ ሆነ። ሲምፕሊ እኛ ሀገር ላይ የነበረው የታሪክ ግንኙነት የአድዋ አይነት ነው እየነገርኩህ እኮ ነው። እውነቱን ብንረዳ ኖሮ ጭቅጭቅ አያስፈልግም። ከእውነቱ ጋር ተደባድበን አይደለም በሚያስቀጥለን ጉዳይ አንስተን ወይም የሚያስቀጥለንን ፖይንት ለማግኘት ጥረት አድርገን ነው እያልኩ ነው። ገብቶሃል? እውነት የሚባል ነገር ሲጀመር ከጀምሮ እውነት አለ ወይ የሚለው አንድ ትልቅ ጥያቄ ነው። አንድ ነገር እሱ እንዳለው ነው ማለት ነው። ፕላስ አንድ ሰው እውነት ሲል በምን ሌቭል አይተው እሱ የራሱን እውነት የሰውን እውነት ለማድረግ ይሞክረው ነው። ገብቶሃል? ሌላ የፈለግኩት ነገር
አሁን አንተ የተዛባ ግንኙነት ባልከው ውስጥ በጣም አደገኛ የሆነ በደል የሚሰማቸው ሰዎች አሉ። ለድርድር የማያቀርቡት በደል ማንነቴ ነው የሚሉት አድዋ ላይ እኮ ይነሳል። አሁን ለምሳሌ አድዋ ላይ የሚነሱ ሰዎች አሉ። የሚነሳ ነገር አለ አይደል? አድዋ ላይ እንዲህ የኛ እንትን ኢቭን ምናምን የሚባል ነገር አለ። ገብቶሃል? እሱ ላይም በሱም ጉዳይ በቃ ስለ አድዋ አታንሰብ የሚል ኢትዮጵያ ይኖራል። ለምሳሌ እሱ አከደም እኔ አሁን ያ ኢትዮጵያ ይበልጥብኛል ከየትኛው እኔ ይበልጥብኛል እኮ ምልህ አቋም ይዟል። ባይዘ ዞራን እሱ እኮ አንተ ጠየቅከው ጥያቄ አቋም ይዟል እኮ አቋሙን አልቀበልም እያልክ ያለው ዞራን ወደሱ አቋም ሎስ አይደለም እኮ እኔ እኮ ሎጂኩን በደንብ ኤክስፕሌን ካላረኩ በደንብ ኤክስፕሌን ለማድረግ እየሞከርኩ ነው። እኔ እያልኩ ያለሁት ነገር ዛሬ ላይ አድዋን ሰዎች በሚወዱት ልክ ባለፈ ታሪካችን ላይ በጣም ጽንፍ የያዘ አቋም ያላቸው ሰዎች አሉ። አሁን ያ ትክክል ነው ትክክል አይደለም ሌላ ነገር ነው፣ ግን አሉ ሰዎች እንደዚህ አይነት ሰዎች ሞልተዋል ነው። አዎ እነዛ ሰዎች ዛሬ ላይ አብሮ ለሚኖረው ወንድማቸው እኔ ለኢትዮ ማትሪክስ ስም ያ ታሪኬ ላይ ፍሌክሲብል ብሎ አይሻልም ወይ ነው? ገብቶሃል አይደል? አዎ እሱን ይወላ አስራላላመጥከኝ ነው። ምን አለ አንድ ጉዳይ መጀመሪያ ከፋክቱ ጋር መስማማት አለበት። አንድም ጉዳይ ሌላኛው ሴናሪዮ ከአድዋ ጋር አንሶ አቻ ካደረገው በመሰረታዊነት ሰውየው ሚስአንደርስታንድ አድርጓል። እኔ እያልኩኝ ያለሁት ሌሎቹ ኬዞች ኢትዮጵያ ውስጥ ያሉ የእርስ በርስ ግንኙነቶች አንደኛ አቻ አይደለም። ከዛ ጋር አንድ ሰው ወደ እውነት መምጣት ከፈለገ በኢትዮጵያ ታሪክ ውስጥ በሌሎች የእርስ በርስ ግንኙነታችን ውስጥ በጣም ሲምፕል በጥቂት ማንበብ ብቻ ወደ መሀል የሚመጣ ግንኙነቶችን መሀል ላይ ያደረገ ለመቀጠል በጣም ሲምፕል ነው ኢትዮጵያ። እሱ ሎጂክና ማስረጃ እውነትን ነው። አዎ እኔ አሁን ምንድነው መሰለህ የኢትዮጵያን ታሪክ ግንኙነት አንድ ሰው መጥቶ አንድም ኬዝ ኢትዮጵያ ውስጥ ያለ የእርስ በርስ ግንኙነትን ወስዶ ከአድዋ ጋር አቻ ስላደረገ ጉዳዩ አቻ ነው ማለት አይደለም። የአድዋ ኬዝ ስተዲ እንኳ አቋሙ ከያዝኩት በአድዋ የአድዋ ታሪክ ሌላ ታሪክ እኔ ሊሆንኩት በአድዋ ሊትራሊ እኔ ሊሆንኩት አድዋ ባይኖር እኔ ነው እኛማ የሌላው ግን ግንኙነት ከአድዋ ውጭ የኢትዮጵያ የእርስ በርስ ግንኙነት የትኛውም ሀገር እንደሚገጥመው ያለ የተዛባ ግንኙነት አለ። ይህንን ግንኙነት ሰዎች በሁለት የተለያየ ጽንፍ ይረዱታል። አንዳንዱ ወስዶ የሆነ ንጉስ ይመጣና መልአክ ያደርጓል፣ አንዳንዱ ይመጣና ጭራቅ ያደርጓል። ታሪኩ ጄኒን ካየኸው መሀል ሜዳ ለመምጣት በጣም ቀን ጭራቅም አይደለም መልአክም አይደለም የትኛውም ንጉስ። አሁን የማትስማሙበት ምክንያት እሱ ፋክት ላይ አደገኛ የሆነ አቋም አለው። አንተ ደግሞ ሳይ እኔና አንተ ሞር አንተ ደግሞ ሳይ ደግሞ ማለት ነው ኢሶኪ አንዳንዴ ፋክቱም በቃ ለጓደኛ ስትል እውነት እንደሆነ ስህተት እንደሆነ ጓደኛ የሚያወቅ ቤንድ ታደርጋለህ። በቃ ብዙ ነገር ሌላው ነገር ይበልጣል፣ ሰላም ይበልጣል፣ አብሮ መኖሩ ይበልጣል። ችግር የለውም ያው ጓደኛ ነው ማለት አብሮ ለታውላል አብሮ ብዙ ነገር አሳልፋል፣ ጥሩ ነገር አላችሁ። ስለዚህ ያን ኳሊቲውን ነው የምታወስድለት ነው ያን ኳሊቲ ወስደለት ይሄን ጉዳይ ለማንኛውም አትወስድም አይደለም። ሁለታችን በጣም ሲምፕል ጥያቄ እንትን እናድርገው ኤክስ የሚባል ንጉስ አለ። እድል ለሱ እንስጠው ትንሽ ሜዲቴር አረግ ነው አስተያየት እሱን አድርገህ ጋር ዳኛ ያደረግነው አይደል? አይ ልክ ናችሁ እኮ ይሄን ነው ብለው ሁለታችሁ ሐሳቡ እኮ ልክ ነው፣ የሱም ልክ ነው። እንግዶቹ ነው ያ የሱ ፋክት ላይ ያለው በቃ ይሄ ፋክት ቀጥታ ዳይሬክት የሆነ ነገር ነው። በቃ እንዴ ይሄን ካላለም ካላለማ እንትን ላይ የሚለው ሞስት ብዙ ጊዜ እንትን አንተና የኔ ደግሞ ኢትስ ኦኬ በቃ ሌላው ነገር ስላለ ይሄ ጉዳይ ላይ አድዋ ላይ ቢሆን እሱ አድዋ ላይ ነው ደግሞ ሌላው ላይ ፍሌክሲብል ነው፣ ችግር የለም። ኢትስ ኦኬ ሌላው ደግሞ ልክ ነው። ተመልካቾቻችን እንግዲህ መብራት ጠፍቶ በጣም ቆይተን እየመጣን ነው እና ስንገባ ኮንቲኒቲን ጠብቁ አቀማመጣችሁ ምናምን አለና አሰቃዩን የሆነ ነገር ተቀይሮ ከሆነ እንግዲህ መብራት ጠፍቶ ስለነበረ ነው ለ3 ሰዓት ያህል መሀል ቦሌ መብራት ይጠፋል። እኔ ካማርኩባችሁ መብራት ምሳ በልቶ ነው ምሳ በላ ነው። በጣም ረጅም ሰዓት እኔ እናንተ እየተጨቃጨቀን ረስተን ነው ነበር። ሰለቻችሁኝ እኮ እንደ ቴኒስ ተመልካች መብራቱን ያጠፋው እንደምስ ነው መሰለኝ ብሶት ምናምን ነገር እንዴ እናንተ ልታወሩ ነው እንዴ ምንድነው ይላል። ግን ቴንክ ዩ እውነት እኔ በጣም ወጣቶች ላይ የምወደው ነገር ምንድነው በጣም እየተግባባን ያለ ነው ብዬ ማስበው ምንድነው 3 ሰዓት ሙሉ ልናገር በጣም እኔ ወጣት ሲባል ወጣት ነህ እኮ አንተ እኮ አትበሳጭ በቃ እንዴ አውራ አትበሳጭ በቃ። እኔ ግን ጥያቄ ጄንዚ ፖድካስት ላይ ምን ሊሰራ እንደመጣ ነው እሱ ማን እኮ ነው ገና 40 ስንት ነው ጄንዚ በቅርብ የሚከታተላችሁ ሰው ያስፈልጋል። ስታጥፉ ምናምን ነገር የሚቆነጣጣችሁ ገና 42 ምናምን እጅግርና አንተ እና 3 ሰዓት ሙሉ ነው የጠበቀን። በጣም እናመሰግናለን። 3 ሰዓት ሙሉማ አይደለም። እሺ እና እንዴት ናችሁ? የተከራከርንበት ላይ አንተ የመጨረሻ ሀሳብን ስጠንና ወደ ሌላ ጉዳይ እንሂድ። ምንድነው ያንተ ነገር? አንተ በፋክት እና በሎጂክ እያወራህ ነው፣ እሱ ደግሞ በሪያሊቲ መሬት ላይ ያለው ሪያሊቲ ሁሌ ልክ ነው ትክክል ነው ማለት ባይሆንም
እሱ ሪያሊቲውን ያወራል፣ አንተ ፋክቱን ታወራለህ ብዬ ነው የወሰድኩት። እኔ ከሱ ወደ እሱ ነው ሊን ማረገው የሱ ሐሳብ ነው ሪያሊስቲክ መሬት ያለው ነገር ይበልጣል ብዬ አምናለሁ ከፋክትና ከሎጂክ። እኔ ብቻዬን ብቆምም ይሁን እና የባህሪ የካራክተርም ጸባይ ነው። አንዳንድ ሰው ካራክተሩ ነው አሁን እርቅ ፐርሰናልም ተጣልቶ ኖ እውነቱ ወጥቶ የሚልና ችግር የለውም በቃ ዋናው ታሪቄው በእንትን ላሸለው እንደ ድሮ አብሬው አልሆንም ግን በቃ ዝም ብዬ ልታረቀው ምን አጨቃጨቀኝ የሚላል ሞር የኔና እሱ ወደዛ ሊን ያደረገ ይመስለኛል። በዚህ እንግባባ አይደል? ግን እባካችሁ እንደ ኤዲት የሚያደርገው ዞራን ነውና መፈራው ቆራርጦት በኋላ የእሱን ክርክር በደንብ የረታበት እንዳቆርጥብን እንጂ የተኛ ኤዲተር ነው። እሺ አንድ ቀን ለምን ኤዲት ታስደርገኛለህ ፋይልህን? ከዚህ በኋላ እኔና ዞራን ብዙ አናወራም፣ አንተ ብዙ እንድታወራ አንፈቅድልሃለን። እንግዲህ አፈን ነው እንትን የሚባል ነገር አለ። ይሄ ብዙ ጊዜ አይተህ ከሆነ ለምሳሌ አንድ ክስተት ከተፈጠረ በኋላ ያ ክስተት በ5 በ6 መንገድ ሪፖርት ይደረጋል። ኢሜጂን እንግዲህ ዛሬ ጠዋት የተፈጠረ ክስተት በ5 በ6 ጣቢያ ብትመለከተው በቴሌቪዥን ጣቢያ በ6 ወይ ምናምን ትመለከተዋለህ ሪፖርት ሲደረግ። ስለዚህ የማንዶን ንግግሩ ረሳሁት እንጂ ዜና በዚህ ልክ አቢዩዝ የሚደረግ ከሆነ አስበው ታሪክ በምን ልክ ተገልብጦ እንደሚደርሰን ይላል። እና አሁን ላይ የምንሰማው ታሪክ ራሱ ግልባጩ ሊሆን የሚችልበት እድል አለ። እና ይህን ነገር እንዴት ትመለከተዋለህ? ልክ ነው እላለሁ እኔ ሁሌ ነው የምለው። ታሪክ 100% የምታምነው ነገር አይደል እንዳልከው ግልባጭ በቃ ማለት ብዙ ነገር ትዊስት ይደረጋል። ለምሳሌ ቤተ መንግስት ሆኖ የሚጽፍ ሰው ስለ ንጉሱ መጥፎ ይጽፋል ብለህ እንዳትጠብቅ። ገብቶሃል? ምን እንደዚህ ነገር ኮንሲደር አድርገህ ማትመለከተው ማታነበው ከሆነ አስቸጋሪ ነው። አብዛኛው ባያዝድ ነው ሳይፈልግም ሰው ባያዝድ ይሆናል በተፈጥሮ ማለት ነው። ልትወደው ትችላለህ። የውጭ ሀገር ጸሐፊያን በይዘው መጥተው ምናምን ከአንዱ ንጉስ ፎንቃ ምናምን ይዛቸዋል። ፎንቃ ስለ በቃ ይመቻቸዋል ካራክተሩ ምናምንና ሳት ሊን አድርገው ታያቸዋል። እንኳን የሀገር ውስጥ ያደክበት ምናምን አይደለምና እንደዛ ነው። ግን ያው ሞር የአርኪኦሎጂ ጥናቶች የሚያካትቱ ምሁራን በደንብ በቃ መረጃቸውን የሚያጣቅሱ ፕራይመሪ ሶርስን በቻሉት አቅም የሚያጣቅሱ በደንብ በቃ ይሄ ጥናት አድርገው የሚጽፉ ጸሐፊያን ባያዝድም ቢሆኑ ይህ በቃ እነሱን ሞር ጸሐፊያኖቹን እንትን ማለት ጥሩ ነው ብዬ ያስባሉ። ግን እነሱንም ቢሆን እንደ ሃይማኖት አትያዘው። በቃ ቀለል በል በቃ ታሪክ ቀለል ነው ማለት ያለበት እኮ። አሁን እኮ ሃይማኖት ሆነኛ ግን እንደና ፊውቸር ይበልጣል። ያው ሁሌም ቢሆን ወደፊት ይበልጣል። አሁን ካለውም ትላንት ካለውም ብዬ አምናለሁ። አሁንም ካለው በላይ ወደፊት ይበልጣል ብዬ አምናለሁ። የምታደንቀው ንጉስ ማን ነው በኢትዮጵያ ታሪክ ላይ? በጣም ሴንሲቲቭ ጥያቄ ነው ይሄ ጥያቄ። በጣም ሴንሲቲቭ ይባላል? አይ ሴንሲቲቭ አይደለም እኮ ግን እኛው ማደንቀው ንጉስ ቢራን ነው የምወደው ቴዎድሮስን ነው። ግን የማደንቀው ቴዎድሮስን አይደለም። ማለት መውደድና ማድነቅ እንዴት ነው? መውደድ ማለት በቃ ካራክተሩም እስከ ስህተቱ ምናምን ወደዋለሁ። ግን እንደ መሪ አንድ በቃ ቴዎድሮስ ብዙ ፋውል ስለ በቃ በጣም ነው የምወደው። ግን በቃ አይ ካን ሊትራሊ ሲ በጣም ሮንግ ያደረጋቸው ነገሮች ቶሎ ያጠፋቸውን ጥፋቶች እንደ መሪ ነገሮችን በዲፕሎማሲ በንግግር ፎርስም ሲሆን ደግሞ ክሩል ሲሆንም በመጠኑ ክሩል አይሆንም ምናምን ይሄ ዲሲዥን ሜኪንግ ላይ ምናምን ሞር ቴዎድሮስ እንደ ጀነራል ነው አክትም ያለ እንደ ወታደርም ነው ደግሞ እና ቴዎድሮስ በቃ የምወደው የተነሳበት መንገድ በቃ ከሽፍትነት ምናምን በቃ ላይ የወጣበት እንትሉ ታሪኩ ጀግንነቱ ፊት ለፊት የሚዋጋው ነገር ይሄ ጦረኝነቱ ፈረሰኝነቱ ይሄ በቃ ቁመቱ ስለ በቃ ይሄ ወኔው ምናምን በቃ ቴዎድሮስን ወደዋል። ግን ደግሞ ጥፋቱን ምናምን ሳይ ደግሞ ይሄ ትክክለኛ መሪ አይደለም ማለት ትክክለኛ መሪ አይደለም ስለ አንደኛ ቶፕ የምታደርገው መሪ አይደለም በኢትዮጵያ ታሪክ ውስጥ ማለት ነው እንጂ ቪዥኑ ምኑ ቴዎድሮስ ማን ነው ቶፕ መሪ ታዲያ? ሪስፔክት አለኝ ለሁሉም ከቴዎድሮስ እስከ አሁኑ ጠቅላይ ሚኒስትር ድረስ እኔ ክብር አለኝ። ፖለቲክስ ላይ አሁን ወደፊት የመሳተፍ ፍላጎት አለኝ። አሁን ግን የለም። አሁን ብዙም ወደፊት መሳተፍ ማለት እንዲህ ፖለቲከኛ በመሆን ፓርቲ ውስጥ ምናምን በመግባት የንጉሳዊ ስርዓት ፓርቲ ውስጥ የፓርቲ ፖለቲካ ላይ መግባት እቅድ አለ? አዎ አልቀደም እኮ ግን አሁን አይመስለኝም። አይ ነው አሁንማ ወጣትነቴ ላጣጣመውና እመጣለሁ ጋይስ አድናቸዋለሁ። ከማን ሳይሆን አድናቸዋለሁ ማለት ከድህነት ነው። እሺ ጋይስ ግን ፖለቲከኛ ለመሆን ራሱ ምርጡ ታይም አሁን አይመስልም? ያላገባ ሚስት 6 የሌለ አለ ለምሳሌ 6 እና ሚስት አይደል? በራሴ መንገድ እኮ መዳኘው ሰውንና
ለመመለስ አስቸጋሪ የሆነ ጥያቄ አትጠይቅ እስቲ። አንተ አሁን የጥያቄ ቀላል መስሎሃል በአንተ ቤት። አንድ ሰው ለምሳሌ ልክ ነው ሲንግል ላይ ሆኖ ሰው እየጀነጀነ ሊሆን ይችላል ልጁ። ወጣትነት ጥሩ ምንድን የሚለው እኔ ልውጣ እንዴ? ደገምለት ለማንኛውም ኧረ ሰምቼዋለሁ። ድጋሚ እንዳይደግም ድጋሚ ይህንን ነገር መስማት አልፈለግም። አይ ስልህ ጥሩ ነው እንዳልከው በወጣትነት ሲሆን ከፍሪደም ከብዙ ነገር አንጻር አሪፍ ነው። እስቲ መንገዱ እንዳመራው ብዬ ይዤዋለሁ፣ መንገዱ እንደወሰደኝ። አንድ ሰው ፖለቲካ ውስጥ መሳተፍ የሚፈልግ ሰው ፍቅርና ፖለቲካ ዝም ብሎ ነው እባክህ እያሳሳቀን የሚወስድ አቅና አይደለም። ግን እሺ በቃ ፖለቲካ ውስጥ አንድ ሰው የሚሳተፍ ሰው እንደው ምን አይነት ሰው ነው? ምንድነው ማሟላት የሚጠበቅበት ብለህ ታስባለህ? ፖለቲካ ውስጥ መሳተፍ እንግዲህ አንተ ብቻ አይደለም። እኔ ብዙ እውቀት የለኝም እንዳልኩ፣ ግን አይ ዝም ብለህ ስታስብ ወይም ራስህ ላይ መስራት ይኖርብሃል አይደል? እንዳትል ረጅም ላይ ብለህ ቁመት እንዳትል። ለምን ይሄን እንደጠየቅኩት ታውቃለህ? ድሮ ቸርች በጣም ልጆች ሆነን ልጆች እንኳን አይደለንም ሃይ ስኩል ላይ ሆነን ሙሉ ወንጌል ሻሸመኔ ሙሉ ወንጌል ቸርች እስቲ ሎሪስ መሆኑ የምትፈልጉትን ንገሩን ተባለ። ከዛ እኔ ደራሲ ያልኩኝ በኔል የምትባል ካወቃችሁ አባይ ቲቪ እሷም ጋዜጠኛ ምናምን ነገር አለች። እንዲህ ሁላችንም ተናገርንና አንድ ልጅ ነበረ ጠቅላይ ሚኒስትር አለ እና በጣም ወደድኩት ሐሳቡን ጠቅላይ ሚኒስትር ለመሆን መፈለጉን። ግን ኋላ ላይ የቆየው ሲሄድ በጣም ብዙ ወጣቶች ጠቅላይ ሚኒስትር ምናምን መሆን ይፈልጋሉ። ግን መንገዳቸው የጠቅላይ ሚኒስትርነት መንገድ በዚህ ጋር ከሆነ የነሱ መንገድ በዚህ በኩል ነው ያለው። ጠቅላይ ሚኒስትር መሆን ይፈልጋሉ፣ ግን ፖለቲካ አይወዱ። መጀመሪያው ነገር ፖለቲከኛ ልሁን መጀመሪያ። አይ ቲንክ እንዳልከው ነው። ሞር አሁን ያሉ ፖለቲካ እንትሎች ላይ በደንብ አሁን ያሉት ላይ የፖለቲካ ሁኔታዎችን ምናምን ማወቅ አለበት ብዬ አምናለሁ። ከዛ በቀጠል ደግሞ ታሪክ የሚያውቁ ሰዎች ብዙ ጊዜ ያቺን ታሪክ ለነገሩ አወቁም አላወቁም ትደግመዋለህ። የሚያስቅህ ነገር እሱ ነው። ግን ታሪክ ማወቅ ሌላኛው ብዬ አምናለሁ። ይሄ በእኔ መንትል ማለት ነው። ራሳቸውን በምንድነው አካዳሚክ ላይ በእንትልም ኢንፎርሜሽን ከዛም ደግሞ አይ ቲንክ መሪ እኔ ካራክተሪስቲክስ አለ ብዬ አስባለሁ። ትንሽ አንዳንዴ ቦርን ኦር ሜድ የሚባለው ይፈጠራሉ መሪዎች። ቦርን ቱ ቢ ሊደር ይባላል። ብዙ ነገር ወደ እሷ ነገር ሊን አደርጋለሁ። አንዳንዴ ትንሽ ሊን አደርጋለሁ። ሲወለዱ በተፈጥሮ ብቻ። አንዳንዶቹ ደግሞ በቃ ይሄ ከልጅነታቸው ከሚደርስባቸው ነገሮች ትራውማዎች፣ ከመጥፎ ነገር ልክ እንትን እንዳልከው ምናምን ደግሞ መሪ የሚሆኑ አሉ። ስለተወለዱ ብቻ ሳይሆን ባለፉበት መንገድ ይሄ ህይወት ራሷ የምትሰጥህ ነገር ነው መሪነት ብዬ አምናለሁ። ይሄ ልማረው ቆይ መሪ ልሁን ምናምን ጠቅላይ ሚኒስትር ኢትዮጵያን ወይ አፍሪካን እየመራ እንደዛ የሚሆን አይመስለኝም። ስካንዲኔቪያን ምናምን ስትመራ ኦኬ ማንም መምራት ይችላል። ለምን ሲስተሙ ነው ሀገሪቷ የሚመራው አንተ አይደለም። ገብቷል? አሜሪካን ለመምራት እኮ እንቅልፉን የሚተኛ ፊርማ መፈረም ያቃተው ሽማግሌ ጆ ባይደን መርቷታል እኮ አሜሪካ። ባይደን ከስልጣን ስለለቀቀ ይህን ፖድካስት ቢሰማ ምንም አያመጣም። ትራምፕ ባባ በዚህ አንተ ንገረን እስቲ የምር ስለ እንትኑ ኢትዮ ኤርትራ ጉድ አሜሪካና ኢራን ጦርነት አራተ ኢሱ ይያሳስረን ነው እንዴ? ማርቲ ጀመርት አሜሪካና ኢራን ጦርነት እንዴት ትመለከታል? ያው የኢራን ህዝቦች ብዙ ታሪክ አላቸው ይባላል። ታሪክ እንደሚወድ ሰው ደግሞ ማንኛውም ታሪክ የሚወድ ሰው በኢራን የመሳብ እድሉ በጣም ከፍተኛል በታሪካቸው ምናምን። እኔ ቅጠል ነው የሚያደርጉኝ እኮ አሁን የኢራን እንትሎች እንዴት የአሜሪካ ቅጠል ያደርጉኝ ማለት ይመቹኛል እያልኳቸው አይደለም። በዚህ አውቶማቲክሊ ይዛጥሩት አሁን እንጃ ስለ እኔ ኢጎይስቲክ ሰዎች አይመቹኝም። ይሄ ኢጎይስቲክ መሪ ኢጎይስቲክ መሆን አለበት ብዬ አላስብም። ናቸው እኮ ኢጎይስቲክ አይሆኑ 0-0 አይደለም፣ ግን የህዝባቸውን እና የሀገራቸውን ጥቅም ማስቀደም አለባቸው ከነሱ ኢጎ በላይ ብዬ አምናለሁ። የነሱን ኢጎ እኔ ማልገዛ መሪ ነኝ ከማለት ይልቅ ህዝቤ ከሚቀጠቀጥ፣ ህዝቤ ችግር ውስጥ ከሚገባ፣ ህዝቤ ከሚራብ፣ ህዝቤ በፕሌን ከሚደበደብ ለህዝቤ ምንድን ነው የሚጠቅመው? ከማን ጋር ብሬ ልስራ? ከማን ጋር ልወያይ? ይሄን ነገር ይሄን ባህሪን ፍሌክሲብል የመሆን መሪ ማለት ፍሌክሲብል ሲሆን ነው። በቃ ግን አሁን እኮ ለምሳሌ ከኢራን ካምፕ ደግሞ የሚነሳው አይ አሁን ፍሌክሲብል ልሁን ብዬ በተወሰነ ደረጃ አሁን ያለውን ጥቃት ለማስቆም ብዬ ፍሌክሲብል ብሆን ለረጅም ጊዜ ሙሉ አገሪቱን ባሪያ ነው ላደርግ የሚችለው። ስለዚህ ሙሉ አገሪቱን ደግሞ ባሪያ ከማድረግ የተወሰነ ኮስት ብንከፍል ይሻላል ነው። አሁን ካለው ጋር ሳይሆን ለምሳሌ ወደዚህ ጦርነት ሳይገባ በፊት እኮ ልክ የአያቶላ አገዛዝ ሳይመጣ በፊት ኢራንና አሜሪካ በጣም
በጣም ጥሩ ወዳጅ የሆኑ ሀገራት ነበሩ አይደል? ይሄኛው አገዛዝ የባሪያና አሳዳሪ ግንኙነት አይደለም። ለሰሪ ባሪያና ጌታ ኤግዛክትሊ እንደዛ ሊሆን ይችላል። በጣም የደህየና ሲስተም የሌለው ሀገር ላይ ነው ሞር እንደሱ አይነት ነገር የሚዘረጉት። ምሳሌ አሁን አንድ የሚያነሱት ኢራኖች የኢራቅን ጉዳይ ነው። መሪውን በመግደል በምናምን ነገር ሊቆም አይችልም። ምክንያቱም ሳዳም ስለሞተ አላበቃም የኢራቅ ጉዳይ። እሱን ነው ማለት እዛ ውስጥ እንደው ያስገባ ነበር የኢራንና የአሜሪካ ጉዳይ ማለት በጣም ጥሩ ሪሌሽን ላይ ሆነው ልክ አያቶላ ሲመጣ እነዛ አሜሪካውያን አያቶሎቹ ሲመጣ ታገቱ ምናምን ነገር ምልህ ነገር ምንድነው ስሙዝ ቢሆኑ ኖሮ ኢቭን እኔ ምናምን አለው መሰለ ኒውክሌሩን ምንም ሳይጮህ ምን ሳይባል ገንብተው መጨረስ ይችላል ነበር እንደ ፓኪስታን። በቃ ቴንክ ዩ ይሄንን ነው በቃ እኔም ይሄንን ነው የምልህ። አሁን ሰው ምን ይመስላል መሰለህ አሜሪካ ሸርጋጅ ምናምን ይላል። ኖ በቃ አቅም ስላላት አንተ የእባቡ እንደ እባብ ነው መሆን ያለብህ። በቃ ብልህ ነው መሆን ያለብህ። ገብቶሃል? የሆነ ከዝሆን ጋር የሆነ ሽሉክሉክ የሆነ ጨዋታ ነው እንጂ መጫወት ያለብህ እና ምን ታመጣለህ ምናምን የሚል ሙድ ውስጥ ከገባ ምን እንደሚያመጣ ያሳያል። ሊሪሊ ምን እንደሚያመጣ ያሳያል። በቃ እና ፑሽ እያረከው ነው። እውነት ነው ትጎዳዋለህ፣ አትጎዳውም ማለት አይደለም። እውነት ነው ታዳክመዋለህ። ግን አንተ ደቀቅ እሱም ቢደክም ምን ያደርግልሃል? ገብቷል? አንተ ተሽሎክሎካ አቅም ገንብተህ ፓኪስታኗን ኒውክሊየር እንዴት ነው የገነባችሁ? ይሁት ሰዎች ብዙ ባናወራ ተሽሎክሎካ ስንት ዓመት ፈጅቶባል አንድ ቃለ ማምጣት ተደባብቃ ምን ብላ ገነባች። አሁን ፓኪስታንን አሜሪካ መጣ እንዲህ አርጊ እንደዛ አርጊ ያው የሆነ ያህል ሊሚት ይኖራል አትላት። ግን ፓኪስታን አሁን ራሱ ቢሄድ የምታደርግበት መንገድ ትክክለኛ ነው ብዬ አምናለሁ። ሱፐር ፓወሮችን እንደ ሱፐር ፓወር የመያዝ ነገር ማክበር ሚስ ይሄ እንዲህ ምናምን ሳይሆን የማክበር ሚስ ፓወራቸውን ሪኮግኒሽን መስጠት አለበት። ትክክለኛ መሪ ከሆንክ ነው አሁን እኮ ችግሩ። ትክክለኛ መሪ አንተ ሃይማኖት ውስጥ ቁጭ ብለህ እንደ ከአሜሪካ ጋር ብትከራከር ወይ ደግሞ የሆነ ፐርሺያን ኢምፓየር እያሰብክ ነው እንዴ? አይደለም። አሁን ያለውን ነባራዊ ሁኔታ ህዝብህን እያሰብክ ያለውን ነገር እያሰብክ አቅም ካለው ጋር አብሮ መስራት። ሳውዲ መመልከት እንችላለን። ሳውዲ ሃይማኖቷ እንዳለ ነው። ሜቢ ከኢራን ቤተር በሆነ ሁኔታ እስልምና በደንብ ይካሄድበታል። የአሜሪካ ኢንፍሉዌንስ ሳውዲ ላይ አለ። ግን አንድ ሀገርን ኢንፍሉዌንስ ያደርጋል ምንም ማለት አይደለም። የካልቸር መወራረስ ይኖራል። ይሄ የንግድ የስልጣኔ አንድ አካል። ግን ከዛ ባለፈ ሳውዲ የሆነ አሜሪካ የሳውዲን እንትን ትፈልጋለች። አሜሪካ ራሱ ኢነዌይ በትናንሽ ነገሮች ላይ የሳውዲ ጥገኛ ነች። ከርተኛ ያቺን ታላቅ ሀገር ጥገኛ ማድረግ ትችላለህ። ጭራሽ ማዘዝ ትችላለህ። እንደዚህ አርጊልኝ እንዲውጊልኝ ማለት ትችላለህ። እንደ ኩዌት ወታደሮቿን ቀጥረ ማስወጋት ትችላለህ። ኢራን ከነሱ የተሻለች ሀገር ነች። በሀገር ግንባታም በምን በማህበረሰቡም የተሻሉ ናቸው። ዛሬ ኒውክሌር ይዘው አሜሪካን ችፍ ቢሏት ይችሉ ነበር። ግን እነሱ የመረጡት ወይ መጀመሪያው ነው ከአሜሪካ ጋር መጣላት። ለምን? ያው አሜሪካ ሲጀመር አሜሪካ የሆነ ቡድን ካስቀመጠችው ይቃወማታል ወጥቶና አሜሪካን ከመደገፍ አይደለም። እኔ ኢራንን ዛሬ አይደለም ማቃት ጋይስ። እሺ አብሮ አደግናቸው ምናምን ነገር ሶሻል ሚዲያ ላይ በተለይ ያለው ሰው ምናምን ኢራንን እንደ ኢራን ነው የሚያውቃት። ኖ እኔ እንደ ፐርሺያ ነው ማቃት ማለት በቃ እኔ እኮ ውስጤ እኮ ማለት ነው ኢራን በቃ ኢራንን ክፉ ማየት አልፈልግም ማለት እግዚአብሔር። አሁን ሲቪላይዜሽኑ ይወድቃል ምናምን ያለ ቀን ትራምፕ በቃ ይሄ ለምን በቃ ስለ ደስ አይልህም። ግን በቃ ያናድዱኛል መሪዎቹ። ፍሌክሰብል አይደሉም። ፍሌክሰብል መሆን አለብህ ለውይይት ትልማታት። አሁን እንደዚህ ስትል ሊወያዩ ፈልገው ነበር አሜሪካ ነች እምቢ አለችው ምናምን ይላሉ። እንዴ አሜሪካ እኮ ነች ጋይስ። አሁንም ሁሉም መሰደበው ኢራን አልሰማችሁም? ይቅርታ አሜሪካ ነች እኮ። ታዲያ አንተ ነህ እኮ እንዴት ልበለ አፐር ሃንድ የያዘው ቡድን እኮ ነው ፍሌክሰብል የማይሆነው። እንዴ ኒውክሌር አታበልጽጊ ተባለች ኦኬ ምናምን ትልና ኒውክሌር እኮ ኦልሬዲ 60% ደርሳ ነበር። አስበው ገብቷል። ያንን ነገር ከአሜሪካ ጋር ፒስ ብትሆን ታበለጽገው ነው። ከዛ ትምታት ከፈለገች እስራኤልና ድብልቅ ታርጋት ከፈለገች ኢራን ማለት ነው። ግን ኒውክሌር መያዝ አለበት መጀመሪያ። ኢኮኖሚክ ስትሮንግ መሆን አለበት። ቻይናውን አሜሪካን በቻላለችው አቅም አቮይድ ታርጋት። ለምን ታይዋንን አትወርም? ማንን ፈርታ ስለ ጊዜ እየጠበቀች ጊዜ የማይፈታው ነገር የለም። ጊዜ ነው ለሁሉም ነገር መፍትሄ። አሜሪካ እንደዚሁ ሀያልቶች አቀጥል ገብቷል። ጊዜ በኢትዮጵያ ታሪክ ብንወስደው አጼ ሚኒሊክ ኤርትራ የምታክል ሀገር ጎምዶ የሰጠው እኮ እንዴ በቃ ሀያላቸው ጣሊያኖች አስበው ዘርናት የጉድ ኮሎናይዘር ራሱ ሲጀበር ማለት ነው። እንግሊዝ ወይ ፈረንሳይ አይደለችም ጣሊያን ወይ ማለት ነው።
ምርጥ ኮሎናይዘር አልገጠመንም። ፕሩቭ ለማድረግ ራሳችን እውነት ለመናገር ድሃ ሀገር ነበረች እኮ ጣሊያን ነች። የኮሎናይዜሽን ብዙ ሚስትሪም የላትም። ኮሎናይዝ የማድረግ ራሳችንን ፕሩቭ ለማድረግ ምርጥ ኮሎናይዘር እንግሊዝ አጥምታ ኢትዮጵያ አትሆንም ያለችው አስጠንታ በፓርላማ ውስጥ ማን ነበር ስሙ? ከሲ ነው የሚጀምረው ራሱ ስሙ ብቻ አውራሽ አስጠንታ። በቴዎድሮስም ጊዜ እኮ ናፒየር ገፍቶ አንድ የሚያደርጉት ከዮሐንስ ጋር ያለው ድርድር እንደተጠበቀው ሆኖ አዋጭ ነው ወይስ አዋጭ አይደለም ኢትዮጵያን ቀኝ መግዛት ምናምን ነገር የሚለው ከግምት ገብቶ አዋጣም። ተራራማ ነው፣ ብዙ ህዝብ አለ፣ ኢምፔረሮች አሏት፣ የራሷ ሀገረ ግንባታ አላት። እንደዚህ አይነት ሀገር መውረር የሚያመጣውን ኪያስ ያውቁታል። ህንድ ላይ እንደተፈጠረው እንደሚፈጠር ስለሚያውቁ እስቲ የዞሩን ቀረ ፈርተውን ነው። የሚገርም የተማረ አየህ እንዲህ ነው እንደ እንግሊዝ አይቶ አቺ ነገር ቆይ እስቲ ጣሊያን ነች ፋሪቲ ልከዋት እንትን ላይም እኮ የባህሩ ዘውዴ የጻፉት ላይ ፕሮፌሰር ናቸዋል። ይቅርታ ፕሮፌሰር ባህሩ ዘውዴ ሲጽፉ ምንድን ነው የሚሉት? ልክ እንግሊዝ ሄዳ ግብፅን ከያዘች በኋላ አባይ ግድብ የሚነሳው ከኢትዮጵያ ነበር። ኢትዮጵያን መውረር እንደማያዋጣት ስታውቅ ምን አደረገች? ጣሊያንን ፑሽ ማድረግ ጀመረች። ምክንያቱም በወቅቱ ፈረንሳይ ጅቡቲ ላይ ነበረች። ጅቡቲ ደግሞ ኢትዮጵያ ላይ ከገባች ችግር ይፈጠራል የአባይ ወንዝ ላይ እና ጣሊያን አያጅሎ ነው የሚባለው እሷ አላከቻትና እንግሊዝ ነች ወደቡ ላይ የሚያስቀመጠችው ከአፄ ዮሐንስ ከህይወት ትሪቲ በኋላ አፄ ዮሐንስ ጋር ተስማምተው አፄ ዮሐንስ የሱዳን ማህዲስቶች አስመልጦላት የግብፅ ወታደሮችን ለእንግሊዝ ተስማምተው ህይወት ትሪቲ ላይ ላሽ ያለችው ያው ታውቀዋለህ። በቃ ላሽ በይ ጆ ላሽ በይ ጆ ልጅ በቃ ማን ጣሊያን ተቀምጣለች ነው ያሉት። እና የኢራን ደጋፊዎች ወዳቸዋለሁ፣ ግን ከኔ በላይ ኢራንን አትወዷትም ለማለት ያለው ማን የትኛው ሀገር ነው አንተ በጣም በዓለም ታሪክ አደገኛው ሀያል ሀገር ነው የምትለው? ያው ሮም ነው አሁን ባለው እስካሁን አሜሪካ ነች። እስካሁን ከመጣው አሜሪካ ዘ ግሬተስት በታሪክ አጋጣሚ በአጠቃላይ ወይስ አሁን ዘመን ጭምር በሚሊተሪ ዋይዝ በምን ዋይዝ አሜሪካ ነች። አሜሪካ ጨምሮ እስካሁን ከተፈጠሩ የዓለም ሀገራት በጣም አደገኛ የሚባለው ይሄ። እስቲ አሜሪካ እድሜ አላት ወይ ነው ጥያቄው። እድሜ ከሌላት ያው ሮም ነች የምትሆነው። በነገራችን ላይ እድሜ የሚኖራት አይመስለኝም፣ ግን አሜሪካ እንደዚህ የምርህን ነው እውነት። የዶላርም ነገር ስትመለከተው የነ ቻይና ነው ወዴትም ንቅንቅ አይልም የነ ቻይና ምናምን አይ አሁን እኮ ማለት አይደለም ያው በዚህ የሚባል ነገር ይሄ ነው የምላችሁ። ሰዎች የሆነ ምናምን በአንድ ቀን ምናምን ይጠብቃሉ። ያምን በአንድ ቀን እኮ አይደለም እኮ አሜሪካ የተገነባችው ገብቷል። ዘመናት ይፈጅ 1000 ዓመት ሊፈጅ ይችላል አንተ ታላቅ ሀገር እስክትሆን ድረስ። ኢትስ ኦኬ። ዋናው አሁን ያለው ትውልድ ለቀጣዩ ትውልድ የሚጠቅም ነገር ሰርቶ ማለፉ ነው። አንድ ስቴፕ ከፍ ማድረጉ ነው። ቻይናን ተመልከታት። ቻይና እንኳን የፈጠነ ነው። ቻይና ሲጀመር መጀመሪያም እኮ የሀገረ ግንባታ ሜንታሊቲ ያላቸው ጥሩ ምሳሌ ትሆናለች ብዬ አላስብም፣ ግን እስቲ ለኢትዮጵያ ትሆናለች። ቻይናውያን በቃ ሲሰሩ መጀመሪያ ሳለ የነበረው ትውልድ ኦኬ በቃ ለኔክስቱ የሚል ሜንታሊቲ በቃ ቻይናውያን በጣም ጸዴ ሮም ነች። ለማንኛውም የቅድሙ ጥያቄ ሮም ነች። አሜሪካ አልክ እንጂ እንዴ እስከዛሬ ድረስ ነው ያልኩት እኮ አሜሪካ። ይሄን ዘመን አይደለም አሁን እስቲ አሜሪካ አሁን ነች እኮ፣ ግን ደግሞ እስቲ ቆይታ እንደ ሮም ለሺህ ዓመታት ትቆያለች። አይ አንዳንዴ እኮ ብዙ ዓመት መቆየትም ብቻም ሳይሆን የሮም ስልጣኔ በዘመን ደረጃ ረጅም ዘመን ቆይቶ ሊሆን ይችላል። ስትለካው ደግሞ ማለት ነው አሁን እኮ በሱ መንገድ ስትለካው በተጽዕኖ ነው። ይኸውልህ በተጽዕኖ ትለካ በዋነኝነት በተጽዕኖ ነው የምንለካው። ከዛ በኋላ ላይ ዘመነ መቼም የሮም የዛኔ የነበሩ ወታደሮችና የአሁን የአሜሪካ ወታደሮች መሳሪያ ጥይት እንትን ያዘ ሰው ልታወዳድር አትችልም። እሱ ምናምን ኮንሲደር ካረክ ሮም ነች፣ አይገናኙም። ከሮምም በኋላ ፐርዣ፣ ኦቶማ ምናምን ይመጣል እንጂ አሜሪካ አትመጣም። ግን ዘ ግሬተስት ኢምፓየር በትልቅ ብዙ ቦታዎች ላይ ኢንፍሉዌንስ በመኖር ዓለምን ኢንፍሉዌንስ በማድረግ ሆሊውድ ምን እኚህ የኢኮኖሚ አቅሟ በዶላር ዓለምን ማገበያየቷ ምናምን ዘ ግሬተስት ኢምፓየር ያደርጋታል ብዬ አስባለሁ። ግን ሲያልፍ የምታውቀው ይመስለኛል ይሄ ነገር። ግን ሮም ነው በቃ ከታሪክ እንሂድና አሁን አሜሪካ ከወጣች ሮም ነው። ያው አንድ ምን ይባላል መሰለ አሁን ያለው የዓለም ሀገር የውጭ ጉዳይ ፖሊሲው ወይ በአሜሪካ መቅናት ነው ወይ ለአሜሪካ ማሸርገድ ነው ወይ አሜሪካን መጥላት ነው ይባላልና በዚህ ደረጃ ነው ዓለም አቀፍ ፖለቲካን ኢንፍሉዌንስ አሁን አሜሪካ እያደረገች ያለችው። ሀገሬ እንደ አሜሪካ ወደሽ ማየት ኢትዮጵያ ነው። ይሄን ነው ማለት አየህ። አሁን እኮ አይደለም አየህ እኔ አሁን የሆነ የራሴን ስቴፕ የሆነ ከፍ ካረኳት ልጄ የፈለገበት ያርሳት አይቻልም። ልልህ እኮ ማርያም ክፉ አወራለሁ እሱ አትሳቅ በእናትህ። ይሄ እነዚህ ቢዘን አላለም አይ ትሆናለች። አንተን ይዘን አይቻልም። ፖለቲካ ውስጥ የመጨረሻ ግብ ጠቅላይ ሚኒስትር መሆን ነው መቼስ ሊሆን የሚችለው
ላይ ይችላል ወንድሜ። አይ በዚህ ዘመን እኮ አይደለም ጠቅላይ ሚኒስትር የምትሆኑ። እኔ አሁን ጠቅላይ ሚኒስትርነት ክሩል መሆን አለበት ብዬ አምናለሁ። ጠቅላይ ሚኒስትር ሳይሆን መሪ ስትሆን፣ ዋናው መሪ ከላይ ስትሆን ትንሽ ክሩል መሆን አለበት ብዬ አምናለሁ። ዲሲዥኖችን ሳክሪፋይስ ምናምን ማድረግ አለብኝ። ለሱ ሬዲ ነኝ አይደለሁም አላውቅም፣ አይመስለኝም ሬዲ ሆንኩ። በረጅም ጊዜ ሄደስ ወደዛ ካራክተር መጣሉ። ለምሳሌ 100,000 ሰው ለማዳን 10,000 ሰው ጠቅልት ታረቂ ነው። አይ ፖለቲከኛ እኮ ሆነ ሩህሩህ ሆነ ፖለቲከኛ መሆን ይችላል ምናምን። ፖለቲከኞች ሩህሩህ መሆን አለባቸው ነገር ይባላል። 22 ዓመት አታስጨንቀው ብዙ እስቲ ሩህሩህ የሆነ ፖለቲከኛ ንጉስ፣ መሪ፣ ጀነራል ሩህሩህ ባይሆን ማኪያቬሊ ምን ይላል? ሩህሩህ መሰል ይላል እንጂ ሩህሩህ ሆነ አይልም። ማኪያቬሊ እኮ ክሩል ስትሆን ልክ አድርገው ነው የሚል በቃ ፈጣን ይሁን። እኔ ማኪያቬሊ እኮ ለይቅርታ እንዳያመች ለቂም እንዳያመች አርገምታ ነው የሚለው። ቆይ ማኪያቬሊን አደንቀዋለሁ ልትል? አዎ በጣም ነው የማደንቀው፣ ግን ልክ ነው ማለት አይደለም። አየህ ነው እኮ አሁን እንትሉ ልክ ነው ማለት አይደለም። ታደንቀዋለህ ግን ልክ አይደለም። ሁሉም ነገሩ ልክ አይደለም ነው እንጂ በጣም ብዙ ነገሩ ልክ ነው። ይሄ ሰው ደግሞ መጫወቻ ለኛ ሂውማን ኔቸርን የሚረዳውን ነገር ወድለታል። ሪያሊስቲክ ነው በቃ ኦቨር እሱ ደግሞ ሪያሊስቲክ ነው። በዘመኑ እኔም ማኪያቬሊ የገባው ነገር አለ። ማኪያቬሊ እኮ ማኪያቬሊን የሚከተል መሪ ካለ የለም እንዴ? አሲፌሪን አታስመስላ። ለማንኛውም ጀግና ነው ይችላል። በቃ እኔ ማኪያቬሊን የተገበረ ሰውም ይመቸኛል። ለኔ ጸዴ ሰው ነው። ይቅርታ አድርጉልኝ ጋይስ። እኔ ኦልሬዲ ማኪያቬሊ የመጫወቻው ህግ ነው ነገር አይደለም። ይሄ ጨፍጭፍ እንደዛ ያደርገዋል ሰው። አይ ቲንክ ሲተረጎም በቃ ለህዝብ ልክ እንዳልኩ ነው። 10,000 ሰው ለማዳን 100,000 ለማዳን 10,000 ይሄ የመሪ ካራክተሪስቲክስ ሰዎች አሉ። መሪ ባይዜ ክሩል ሲሆን፣ ጨካኝ ሲሆን፣ የሆነ ነገር ቶሎ ዲሲዥን ሲወስድ ይሄ ምናምን ብዙ ጊዜ ሀገሮች ስቴብል የማረክ ካራክተር ያሳያሉ። ያው እንደ መጥፋትም ቻንስ አላቸው እንደዛው ሆኖ። ማኪያቬሊ ታዲያ ያቺን ነገር ነው የሚያቻችላት። ባላንስ ነው እኮ ይሄ። ለምሳሌ አሁን ብዙ መሪዎች ክሩል ናቸው፣ ይገላሉ ምናምን ከዛ በዛው ነው የሚጠፉት ከህዝቡ ጋር ጥል ውስጥ ምናምን። የማኪያቬሊ መንገድ ግን በደንብ የሚያወራው ነገር ማኪያቬሊ ቆሻሻ እጅ ተጠቀም ይላል። ቆሻሻ እጅ ምንድን ነው? አንተ መውሰድ የምትፈልገውን እርምጃ የሆነ ሰው እንዲወስድልህ አድርግና ፖለቲከኛ ይሆናል ብቻ። ከዛ ፋይናሊ ምንድን ነው የምታደርገው? ለምሳሌ ሜን ካራክተሩን ከሆነ መሆን የምፈልገው የሆነ ጀነራል ሊሆን ይችላል። እሱ በጣም ብዙ እንዲገደሉ የሚፈልጉ ሰዎችን ይገድላል። ከዛ በኋላ የሆነ ሰዓት ላይ ልክ ህዝቡ ሲቆጣ መጣና ይሄን ሁሉ ሰው የወሰደ የገደለባቸው እሱ ነው ብለህ ትቀጣዋለህ። ከዛ ቆሻሻ እጅ ታስወግዳለህ ማለት ነው። ኃጢአትህን የሚቀበልልህ የመስዋዕት በግ ታዘጋጃለህ ማለት ነው። የምትሆነው በማኪያቬሊ በደንብ እኮ ኤግዛምፕሎችን የጠቀሰ ያለፉ ታሪኮችን እንትን እያለ ነው የጻፈውና ጽሁፉ ያው ሪያሊቲ ነው ብዬ አስባለሁ። የሆነ ከሰው ልጅ ሳይኮሎጂ ጋር መሄድ ነገር አለው። ያ ማለት ግን ያው ቅድም እንዳልከው መሪዎች ለምን ይዋሻሉ ይላል እዚህ ጋር ለመጻፍ ለምን አይዋሹም? መዋሸትማ ግድ ነው። ተስፋ ቅድም ቡና እየጠጣን ጠይቀዋል። ለኔ ብቻ በጆሮ የነገርከኝ ምን ነበረ? እንዴት ይሄን የሚያክል ቁመት ይዞ ሰብስታንስ ሊኖረው ቻለ ብለኛል። ታሪክ የሚያነብሷት መስል ቁመት ሲታይ አጭሮች ራሳችሁን ለማጽናናት ረጅም ስጅል የሚል ተረት አስወራችሁ ብዙ ናችሁ ኢትዮጵያ ውስጥ። ደግነት እኛ ጅለን እንዴ ጅለን ካሜራማናችን ጅል አይደለም ብለዋለች። ቴዲ ማን ነው በኢትዮጵያ ረጅም የሚባለው? ሴቶች እኮ አጭር ወንድ ኃይለማርያም ረጅም ናቸው በጣም። ቴዎድሮስም ይባላል። በነገራችን ላይ ኃይለማርያም ከኦባማ ጋር ሲቆሙ እኮ ከኛ ሀገር አንጻር ኃይለማርያም ደሳለኝ ነው ረጅሙ ከሁሉ ረጅሙ ኃይለማርያም ነው። እስካሁን አሁን ክርክር በጣም ምርጥ አድርገው ያስተዳደሩትም እሳቸው ናቸው። ለዚህ ነው ረጅሞችን ምን ያደንቀው። ቴዎድሮስ አለ ባይዜ በጣም አጭሩ ግርማዊ ጃንሆይ ናቸው። አፄ ኃይለሥላሴ ናቸው። ግን መንጌ እና እሱ ማን ይበልጣል በቁመት? ከማን የሚበልጥ ይመስላል? ኧረ መንጌ ይበልጣል ከጃንሆይ። አይ መንጌ እንዴ ጃንሆይ እኮ የሰባት ወር ልጅ ሳይሆን አይቀርም። ጃንሆይ እና መንጌን እያወዳደርክ ነው እንዴ? ማርያምን የሰባት ወር ልጅ መሰሉኝ። አዎ እስቲ ቼክ አድርጉት ጋይስ። ማርያምን የምሬን ነው። አይ ምን ችግር ነው የምትናገረው? ጃንሆይ አጭር ናቸው ግን ምንድን ነው የምትያለህ? ምን ሆናችሁ ነው ጋይስ? የሰባት ወር ልጅ ናቸው ሚስ እኮ አይደለም። ኦኬ አይ የተወለዱበት ነው እንዴ የምትለኝ? ኦኬ የሰባት ወር 9 ልጅ ነው 9 ወር ነው የሚፈጀው ሰው 9 በሰባት ወር አራሳቸው እንደ አመት ከአንድ ወር ነው የተጸነሱት። በጣም እኮ በጣም ብስል ሰው ናቸው እኮ አንተ። አመት ከአንድ ወር ነው ያስባሉ አልኩ። ብስልማ የፖለቲካ ጂኒየስነታቸው እኮ የሚያክላቸው የለም። እኔ እንደሳቸው ሌላ እንደ በነገራችን ኢያሱና ማኪያቬሊ
ማኪያቬሊን የሚጠቀሙት ኃይለ ሥላሴ ናቸው። ያው አንብበውትም ላይሆን ይችላል። አይ ለምንድን ነው ያነቡት? በነገራችን ላይ እሳቸው ካራክተሩ ነው ያላቸው ራሱ። አይ በጣም ከልጅነታቸው ለንባብ የተጋለጡ ሰው ነበሩና ፈረንሳይኛ በደንብ እድሉ ነበራቸው የማንበብ። ዶክተር አብይም አንብበውታል የማኪያቬሊን፣ ምክንያቱም መጽሐፋቸው ላይ ጠቅሰውታል። ኃይለ ሥላሴ አድማጭ ናቸው ሲባል ነው የምሰማው ከማንበብ ይልቅ በጣም። አይ ማንበብም ያነበሩ። አይ ኃይለ ሥላሴ በጣም እኮ ጥሩ አንባቢ ናቸው። ያልዘረራል እንዴ? አብዛኞቹ ኢትዮጵያዊ መሪ እኮ አብዛኞቹ አንባቢዎች ናቸው። ፎርዳት ማተር ብዙ ጊዜ ይሄ የሀገሪቱ ግራንድ ናሬሽን ይባላል አይደል? እሱ ላይ ብዙ ጊዜ የደቡቡ የሀገራችን ክፍል ትንሽ አነስ ይላል አስተዋጽኦና ያን ነገር ለማካካስ ጥረት ስታደርግ እመለከታለሁ። ወደ ደቡብ የሀገራችን ትረካው ላይ ብዙ አልተካተተም ይባላል። የጋኪሸሪቾን በጣም የሚገርም ታሪክ ያለበት ቦታ ነው። እዛ አካባቢ ስታነሳ ብዙ ጊዜ እመለከታለሁና ያን ነገር እንዴት ነው በርታ ብላ ቀጥለበትም ወይ ጥቅም ውስጥ ወደ ብለህ ታስባለህ? መጀመሪያ ለምንድን ነው ወደዛ አካባቢ ላይ እንዴት ትኩረት ወሰደው? ምን መሰለህ አሁን እኔ የሰሜን ኢትዮጵያ ታሪክ ኦልሞስት የጽሁፍ ካልቸሩም በደንብ አለ። ጽሁፍ ካልቸሩም ስላለ ብዙ የታሪክ የማስቀጠል ካልቸር በደንብ አለ ሰሜን ኢትዮጵያ ላይ እና በጣም የሚያምር ኳሊቲ ነው። ያ ነጮቹም ሲመጡ ሁሉም ጸሐፊ የታሪክ ምሁራንም ሲመጣ እሱም መጽሐፍ ነው የሚፈልገው። ያው ኦልሬዲ ተመቻቸው ያ እና ሁሌ እኚህ ምንድነው ሁሌ እንዴ አንድ የደቡብ ስንት ታሪክ አለ ምናምን እል ነበር ድሮ። አሁን ላይ ስመጣ ግን የተረዳው ነገር የደቡብን ታሪክ ለኔ ራሱ ማግኘት ከበደብኝ። በቃ ማለት አሉ ስማቸውን ማቃቸው ጀግንነት እንደሰሩ ግን ታሪኩን በዲቴል አላቅም። በልጅነታቸውም እንደሆነ አላቅም። ከየት እንደማመጣውላ አላቅም። አምጥተህ ተቀበለ ደግሞ ያገኘው ነገር አታነብም። ማን እንደጻፈው ወይ ቤተሰባቸው ወይ ለጻፈ ቤተሰብ ሲጽፍ ደግሞ ተረተኛ ይሄ በቃ ያስቸግራል መረጃው ማግኘት። ለዚህ ነው ለካስ ብዬ ተረድቻቸዋለሁ። አንድ የታሪክ ምሁር አይደል የሰሜን ላይ ፎከስ የሚያደርጉት ሞር ብዙ መረጃ ስለሚያገኙ ነው የሚለውና እኔ ደቡብ ኢትዮጵያ ማለት ከሸዋ ወደታች ብለን ነው ከሸዋ ወደታች ያለው ማት ፉል ኦፍ በቃ ጀግኖች ምናምን ያሉት። እኔ የሚያደግኩት ደቡብ ምዕራብ ሸዋ ስለሆነ ደቡብ ምዕራብ ሸዋ ላይ በእኛ ዙሪያ ራሱ 5-6 ትላልቅ ጀግኖች አሉ። እንደውም እነሱ ሸዋ ስለሆኑ ታሪካቸውም ይወራል በደንብ። እነ ባልቻ አባ ነፍሶ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ገረሱ ዱኪ፣ እነ አረ ጨቅናቸው በስመ አብ አቢቹን ጨምሮ አቢቹ ሞሮ ወደ ሰላሌ ናቸው እና አቢቹ ስቲል ያው ነው ቅርብ ነው እና ብዙ እንትሎች በእኛ ዙሪያ ብቻ ነው እና በጣም ብዙ ናቸው። እኚህ እንደውም ስማቸው የሚታወቀው ፊገር ናቸው። ማሞ ጉንጆ ምናምን የሚባሉ አሉ በዲቴል መግባት የምንችላቸው እና እኚህም ሰዎች የነበሩበት ነውና አሰብኩት። ከዛ ወላይታ ላይ አሰብኩት፣ ሲዳማ ላይ አሰብኩት፣ ኩናማ ላይ አሰብኩት። ተረድተኛል። የሆነ በቃ አፋር ላይ ሶማሌ ላይ ምናምን እሱም ታሪክ አለ ግን በቃ እኔም ብዙ ማቅረብ አልቻልኩም። መረጃ ላገኝ አልቻልኩም። የሚታመን ሪላብል የሆነ መረጃ ላገኝ አልቻልኩም። ስቲል ግን እየሞከርኩ ነው። ለሀገሪቱም እኮ ጥሩ ሶርስ መሆን ስለሚችል ታሪክ ሳይቶች ወደ ዘንበል ብለው አንዳንድ ነገሮች ብዙ ሰዎች ምን ሚስ አንደርስታንድ ያደርጋሉ። የሌላኛውን አካባቢ ታሪክ መተረክ እንደ ብሔርተኝነት ምናምን ይመስላቸዋል። ግን አንድ በጣም መሳት የሌለብን ነገር ኢትዮጵያ የረጅም ዘመን ዓመት ታሪክ አላት ብለን ስናስብ ለምሳሌ ምንድን ነው የሚነሳው? ኢትዮጵያ የረጅም ዘመን ታሪክ እንደሚወራው የላትም። አሁንም ያለው የደቡብ ክፍል ምናምን ነገር ኢትዮጵያ እንዳካል ነበርም ትናንትም ኢትዮጵያ አካል የሆኑት የሚል ታሪክ አለ። እሱን ታሪክ ለማፍረስ በጣም ይሄ ናሬቲቭ ለማፍረስ በጣም የሚረዳ ነገር የደቡብ ታሪክ የረጅም ዘመን ኢትዮጵያ እንዳካል መሆኑን መተረክ የኢትዮጵያን አንድነት የኢትዮጵያን የረጅም ዘመን ታሪክ ለማስቀጠልም በጣም ጥሩ ነገር ነው። ሁለተኛ ነገር አንድ ህዝብ ረጅም ዘመን ኖሯል ማለት ዝም ብሎ አይደለም የሚኖረው። መቼስ የትኛውም ህዝብ እኮ ሲኖር ታሪክ እንስራ ብሎ አይደለም የሚኖረው። በቃ ይኖራል። ሲኖር ባህል ይኖረዋል፣ ሲኖር ታሪክ ይኖረዋል። አሁን በአክሱም ዘመነ መንግስት ጊዜ የነበሩ አሁን ካሉ የደቡብ ኢትዮጵያ ከወላይታ ምናምን ካሉ ከዳሞት የሚባል ስማቸው ይለያያል እዛኔ እና ከነበሩ አሁን ላይ ደቡብ ላይ ካሉ ጋር ያለው የንግድ አንዳንዴም ደግሞ የፖለቲካ ግንኙነቶች አብሮ እንትሉ ምናምን ስታወራው አንድ ሀገር እንደ ኢምፓየር አንድ ስር ለባቶን ራሱ የሆንክበትም ሰዓት አለ። ባቶን ራሱ እሱ ራሱ የአንድ ሀገር ታሪክ ነው። እንዲህ ስንነጋገድ ቆይተን መጨረሻ ላይ ኋላ ላይ ተገናኘን ሱዳን፣ ጅቡቲ ምናምን የአክሱም ኢምፓየር ስር አንድ ላይ ነበሩ ናቸው የመን። ስለዚህ እኛም እኮ የለወይ ሱዳናዊ ነን፣ እነሱም ኢትዮጵያዊ ናቸው፣ እኛም የመናዊ ነን፣ እነሱም እውነቴን ነው። የምር እንደዛ ነው ማምነው እኔ። ምስራቅ አፍሪካ ላይ እስከ በቀይ ባህር ተሻግሮ ድረስ ያለው በእርግጠኝነት እኔም የነሱ ደም አለኝ እነሱም የኔ ደም አላቸው ብዬ ነው ማምነው። በብዙ መንገድ ውህደት ስለተፈጠረ እኔ ሞር ሰዎች ላይ ፎከስ አደርጋለሁ። ወደዛ እንግባኝ ሰው የሚለው ነገር ላይ ምር ጥቁርና ነጭ ላይ አልወደውም ሀሳቡን ምናምን እና ሰው ከሰው ሂዩማኒቲ ምናምን ከሚል ሳይሆን ያ የመጣው ስታየው አንዳንዴ ትላለህ ሰው ይበልጣል።
እኔ አሁን አሜሪካዊ ነገር ናሳ ምናምን ባለፈው ሄዶ አልነበር ሙን ዞሮ ምናምን አቺቭ ሲያደርጉ በቃ እኔም እንዳረኩኝ ነው የለም ለኛ ናቸው ኢምፓየር። ነገ ታሪክ ሲጻፍ ግን አያቶቻችን ተብለው እኛም እንከተታለን ምንም እና የኛም ታሪክ ነው ገብቷል። የአሜሪካ አቺቭ ስታርክ ቻይና አቺቭ ስታርክ እኔ አገሬ ቢው ጥሩ ነው ከኔ ግን ስቲል ያው ነው ጥሩ ነው። በቃ ሂዩማኒቲ የሰው ልጅ አንድ ስቴፕ ጠጋ አለ ማለት ነው። የሰው ልጅ አንድ ስቴፕ መረመረ፣ የሰው ልጅ አንድ ስቴፕ ጠየቀ ማለት ነው። እንደዛ ነው የምመለከተው ብዙ ጊዜና እንትኖች ናፍቀውሃል ማለት ነው ዩኤፎዎች ምን ባክ እስቲ ምን አይታወቅ ከመጡ ይለይልናል። እንደውም እርስ በርስ ከመዋቀር አልተናለን ለይቶልን ከነሱ ጋር እንፋለን። ለጆቹ ወደኛ ነው ፓስ የሚያደርጓቸው ያው እነሱን ግዟቸው እኛም ተደብረንባቸው ነው የሚሉት። ብዙ ጊዜ ፕሮፌሰር ብርሃኑ ራሱ እውቀት ሲባል የኢትዮጵያ እውቀት የሚባል የለም፣ የስፔን እውቀት የሚባል የለም፣ የሰው ልጅ እውቀት ነው ያለው ይናገራል። የሚገዛ ደብሊብሬ ጀለስ ነን ከብሬ ጋር አብረን ኳስ ምናምን ቁርጥ እየበላ ነበር። አሁን ይገርማቸዋል። እንዴት ነው ፕሮፌሰር ግን እንዴት አይነት ሰው ናቸው? ፕሮፌሰር ያው እኔ ጓደኛዬ ስለሆኑ ብሬ ነው እናንተ ስቀልድ ነው ገና እንደመጣ ነው ፕሮፌሰርን እኮ አገኘኋቸው ያለን እና አየር በጣም ፍትት ያሉ ሰው ናቸው። እንጠቅልለው አንድ በጣም ጠቃሚ ነገር እንድትል እንፈልጋለን እና ወጣቱ ፖለቲካን እንዲከታተል ምከርልን። እኔ ምን እመክራችኋለሁ? እናንተ ኑሯችሁ ሲቆላችሁ ትመጣላችሁ። ራብ ሲቆላሽ እና አይ ጥሩ ነው። እኔ እንጃ እኔ ወጣቶች ያው ሁሉም ሰው ፖለቲካ ይወደድ አይባልም እውነቱን ለመናገር በቃ አንዳንድ ሰዎች አይሆንም በቃ ግን እኔ አሁን ኳስ ማየት አሁን ወንድ ልጅ ነውር ምናምን ይደረጋል። እኔ ፖለቲካ ማያውቅ ወንድም እንደዛ ነውር መደረግ አለበት። ይሄ ተገብቷል። ጨብጠኝ በእናትህ ጨብጠኝ። አሁን ኳስ በላይ ፖለቲካ የማያይ ሰው ነውር መደረግ አለበት የሚለውን የፋራ መሆን አለበት ብዬ አስባለሁ። በነገራችን ላይ ተመልካቾች መሀል ላይ መብራት ጠፍቶብን አርፍደን ስለነበረ አንቀጽ 39ኞች አረ ስቱዲዮ ልቀቁልን እያሉ ነውና ለነጫይፈ ስቱዲዮ እኔ እዚሁ ነው መቀጠለው። እሺ ጋይስ አራተኛ አንቀጽ 9 ላይ ጠብቁኝ። አሁን እሺ ቀጣዩ ሰው ላይ አለው። እሺ እንደ ለነጫይፈ ቶሎ ለቀንላችሁ ነው። ጉሮሯችን ላይ ቆሙ፣ ጉሮሯችን ላይ ማይካችን ላይ ቆሙ፣ ማይካችን ላይ ቆሙ። እና በጣም ቆንጆ ጊዜ እንዳረግን ተስፋ አለ። አሁን ግን ዞራን ቅድም የተከራከርነውን እንዳትቆርጠው። ማለት ቆርጠዋል። ይቅርታ አድርገን ለምን ነው ቆርጠው? አይ ምሪ ነው እንደኔ ዓላማ ያለኝ ሰው በእናትህ እኔ ዓላማ ሌላ ነው። ሐሳብን ከተማ ነው ባልጠፋ ነገር ታሪክ አውርቶ ሞተ። ለልጆቼ ራሱ አወራለሁኝ እንትን ላይ ቲክቶክ ላይ ምናምን አወራለሁኝ። ቀጣይ ሳምንት እኔ ካልመጣሁኝ ተመልካቾች ቆርጦት ነው እሱ ያወራሁት እና እሱን ከግምት አስገቡልኝ። አሁን እንሰና ምንም አይጠቅምምና ተመልካቾች አሳልፉት። እሺ ባይቆርጠው ራሱ ዝም ብለው ክርክር ነው። ተደባደቡ እኮ እዚህ ጋር እና ደስ የሚል ጊዜ ነበር። ቴንኪው በጣም አመሰግናለሁ። ሌላ ጊዜም እንግዲህ እንደምንገናኝ ተስፋ አደርጋለሁ። ሁሉም የሄድኩበት ፖድካስት ላይ ፓርት 2 ተብዬ ነው የወጣሁትና አይ ከተመቸህን ብዙ ቪው ካገኘን እንጠራሃለን። አይ ባያገኘን እንጠራዋለን። አክብሮን ካገኘን ነው እንጠራው። አልመጣም በቃ ይውላ እንዳይተላለፍ። ተመልካቾቻችን ለነበረን ቆይታ እናመሰግናለን። የኔን ኢትዮሜትሪክስ አንድ የሚል አካውንቴን ዩቲዩብ አካውንቴ ሰብስክራይብ አድርጉ። እሺ አልከፈትኩትም ግን 1000 ምናምን ጋር አስገብቻለሁ። በየፖድካስቱ ሲሄድ እየተናገርኩኝ ነው። እሺ አልከፈትኩም ወይስ ከፍተው ከፈቸው ቁጭ አድርጌላችኋል። በቃ ሊንኩን ላከልንና እናስቀምጠዋለን። ኮሜንት ሾርስ ነው ያለው እናስቀምጠዋለን። በቃ ኮሜንት ላይ ተቀምጧል። ዝም ብላችሁ አንድ 5000 ከገባ ወይ ቪውም አይታየም። ይሄ 5000 አይ ይታያል ነው እውነት ይታያል። ማርያም ይታያል። እንኳን ጀመራችሁ አድጎ ነገ ይሄ ፖድካስት ትላልቅ ፖለቲከኞች ከባለስልጣናት፣ ደራሲዎች፣ ሙዚቀኞች፣ ትላልቅ ሰዎች ብሬን አገናኘን። ብሬ አይ ቲንክ ይሄን ሰሞን አይችልም። ትንሽ እደጉና መጀመሪያ ይመጣል እና በጣም ደስ ይላል። ነገ እንደሚያደርግና ትልቅ ደረጃ እንደሚደርስ አስባለሁ። አስተያየት መጠጥ ካልኩኝ ኤዲት እንዳታደርግ አንተ ቪዲዮዬ። ወዳችኋለሁ፣ አመሰግናለሁ። እናንተ ዝጉት በቃ። አሁን ቀጣይ አንቀጽ 9 አለው። እሺ ጨረስን። ሰላሙን ጨረስን። እንግዳችን ስለሆንክ እናመሰግናለን። ሁላችሁም ሩቱን ጨርሱ። አስረዘምኩ ሰላም እኮ ዩቲዩብ ቻናላችንን ሰብስክራይብ እንደሚያኖረን እኮ ሰብስክራይብ አይደል እንዴ? እሺ ሰብስክራይብ አድርጉ። እናመሰግናለን። ቀጣይ በሌላ ጥሩ እንግዳ እንመጣለን። መልካም ቆይታ።